ተመልካቾቻችን ሰላምታችን በእያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀማል አህመድ ሾው እነሆ ጀምሯል። ዛሬም እንግዳ ይዘን ቀርበናል። እንግዳችን ለእናንተ የተለያዩ መረጃዎችን፣ ትምህርቶችን በመስጠት ይመጥናል ያለውን እንግዳ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዛሬው እንግዳችን አብዱል አህሚድ መሐመድ ሲራጅ ነው። ብዙዎቻችሁ ታውቁታላችሁ። በእስላማዊ ሚዲያዎች እስላማዊ የሆኑ ትምህርቶችን በማስተማር እናውቀዋለን። እንደዚሁም በአረብኛ ቋንቋ ሚዲያዎች ላይ አገልግሎት ሰጥቷል። የህይወት ልምዱን እና የተለያዩ ውጣ ውረዶችን በዛሬው ዝግጅታችን ያጫውተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። መልካም ቆይታ። አብዱል አህሚድን ወደ መድረክ በአክብሮት ጋብዛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እንግዳችን አብዱል አህሚድ መሐመድ ሲራጅ ያው ተገኝቷል። እንኳን ደህና መጣ አብዱል አህሚድ። እንኳን ደህና ቆያችሁን ጀማል። ዛሬ የጀማል አህመድ ሾው እንግዳ በመሆን አክብረህንም እዚህ ስለተገኘ ከልብ እናመሰግናለን በተመልካቾቻችን ስም። እኔም በጣም አመሰግናለሁ። ለእኔ ትልቅ ምስጋና ነው ከአንተ ጋር ከአንጋፋው ጋዜጠኛ ራያችን ከሚስተር ጀማል ጋር በመገኘት ትልቅ ነገር ነው ለእኔ። በጣም አመሰግናለሁ። ተመልካቾቻችን አብዱል አህሚድ ቀደም ሲልም እንዳስተዋወቅኩት ጋዜጠኝነት እናውቀዋለን፣ በተለይ በአረብኛ ቋንቋ ጋዜጠኝነት። ከዛም በፊት በተለያዩ ሚዲያዎች በተለያዩ ርዕሰ ጉዳዮች ላይ እስላማዊ ትምህርቶችንም በመስጠት አብዱል አህሚድ ትታወቃለህ። በኋላ ያው ጠቅልለ ወደ ጋዜጠኝነቱ ገባህ እንጂ። ስለዚህ ዛሬ ከልጅነት እስካሁን ስላለህበት ጊዜ በዚህ ዘመን ውስጥ ስላሉ ወይም ስላለፍክባቸው የተለያዩ የትምህርት፣ የስራ፣ የህይወት ገጠመኞችና ፈተናዎች ልናወራ እንችላለን። ስለዚህ ከልጅነት እንጀምር። አብዱል አህሚድ የተወለድከው ሳኡዲ ነው። ቤተሰብ እዛ ሄደው ነው ወይስ በምን ሁኔታ ነው ቤተሰቦች እዛ ሄዱት? طيب بسم الله عبد الحميد شيخ محمد سراج مجمريا أباتي شيخ محمد سراج شيخ محمد ساني رحمة الله عليهم سيموتو ينسو درسا نبرونا እዚያ ጋር ያልቀመጥም ብሎ ተነሱ ወደ ሐረም። አብዛኛው ሰው የዛን ጊዜ በደርግ ጊዜ ለዕልምም ዲንም እዚህ ጋር የነበረውን ፍትጋ ያለ ማለፍ ወደ መካ ለቂራት ይሄዳሉ። እዛ በሄዱበት እዛ በቆዩበት እናቴ መተው አግብተው እንደገና ተመልሰው እዛ ቤተሰብ ይመሰርታሉ። ያው ለቤቱ የመጀመሪያ ልጅ ነኝ፣ ለአባቴም ለእናቴ ማለት ነው። ሶ መካ ላይ አሁን ከ40 ዓመት በላይ እዛው እንዳሉ ናቸው። አላህ በእድሜ ያቆያቸው ማለት ነው። ሶ በዚህ ምክንያት ነው መካ ላይ እንትን የገቡትና ያው እዛው ላይ መካ ከሐረም 3 ኪሎ ሜትር ባራቀ ላይ ነው ተወልደን ያደግነው ማለት ነው። ኦኬ። ስለዚህ መካ ሐረም ውስጥ እዛው አካባቢ ነው የተወለድከው። ስለዚህ ቤተሰቦቹ በዛ አጋጣሚ እንደገለጽክልን ሄዱ፣ እዛው ተወለድክ። ለቤተሰብ የመጀመሪያ ልጅ ነህ። ትምህርትህን እዛው ቀጠልክ። እንዴት ነበር እዛ የነበረው ኑሮ? በተለይ የልጅነት ከሌሎች ኢትዮጵያውያኖች ጋር የመገናኘት እድሉ ነበር ወይስ እዛ ካሉ ዜጎች ጋር ነበር ትኖር የነበረው? እሱን ብትነግረን። እሺ፣ መካ ላይ መወለድ በጣም ትልቅ እድል ነው። አልሐምዱሊላህ። አንዳንዴ እንኳንም አላህ ሱብሓነሁ ወተዓላ መርጦ እዛ ሀገር ላይ ወለደን እላለሁ። ያምን መካ እንደምናውቀው ሁሉ ሙስሊም ላይ ልብ ውስጥ ትልቅ ቦታ ያላት ከተማ ናት። የተከበረችው መካ ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቦታ ነው እና መካ ላይ በመወለዱ ራሱን የቻለ የማህበረሰብ አስተዳደግ አለ። ደስ የሚል አስተዳደግ ነውና እዛው ተወለድን፣ እዛው አደግኩኝ፣ እስከ ዲፕሎማ እዛ ጨረስኩኝ። አልሐምዱሊላህ። እዛ ስናድግ አሉ ኢትዮጵያኖችን አብረን ከኛ ጋር በአንድ አካባቢ በሌላ አካባቢ የተገናኘን በዝምድናም በኩል በቤተሰብ በኩል እኛም የታወቅናቸው ስንቀራ እዛ ላይ ማለና ደስ የሚል አስተዳደግ ምንኮራበት የነበረ የቢላል ሀገር እየተባለ ነበር ያደግነው። የነጃሺ ሀገር ትልቅ ቦታ ነበርን።
አላህ በሚያውቀው እዛ ስቀመጥ ከ20 ዓመት በላይ አንድ ቀን መኖሪያ ፍቃድ ተጠይቄ አላውቅም በዛን ዘመን ማለት ነው። ለምን እንደ ሀገሩ ዜጋ ነበር የምንታየው። እዛው ተወልደን እዛው ቋንቋ ነው የምናወራው፣ የነሱ ልብስ ነው የምንለብሰው፣ የነሱን ብሔራዊ መዝሙር ነው የምንዘምረው፣ አብረን ነው የምንሄደው፣ አብረን የምንመጣው። ጎረቤቶቻችን ከሁሉም አገር የመጡ ሉብናን ያለ፣ ሱዳን ያለ፣ ሳዑዲውም አለ፣ ሲሪያውም አለ፣ ግብፁም አለ፣ አሜሪካዊም ራሱ አለ። ከተለያዩ መካ የሁሉም ሀገር ናትና የዛ የነበረ እድገት ላይ ነበረ። ሐታ እንደ ኢትዮጵያዊት ራሱ ሀበሻ በቃ ሀበሾች ነው የምንባለው እንጂ ይሄ የብሔርነት ራሱ አልሐምዱሊላህ እዛ ውስጥ አላደግንም። ይሄ አማራ፣ ይሄ ኦሮሞ፣ ይሄ ትግሬ አናቅም። አላህ በሚያውቀው ኢትዮጵያ ሲገባ ነው ያወቅኩት። አባቴን በዛ አሳደገንም እና በቃ ሀበሻ ኢትዮጵያዊ ነን፣ በቃ ሀበሻ ናቸው። በቃ ቋንቋ ምናልባት ለየት ካለ ይሄ ምን ቋንቋ ነው ካለን ቋንቋ ነው የሚነገር፣ ይሄ ኦሮምኛ ቋንቋ ነው ወይ ትግርኛ ቋንቋ ተብሎ እንጂ ይሄ ብሔር እንደዚህ ነውና ይሄ ትልቅ እድገት መካ ላይ በማደጋችን አልሐምዱሊላህ። ቁርአን ላይ ያደግነው በ14 ዓመቴ ነው ቁርአን ሙሉ ያሐፈዝኩት አልሐምዱሊላህ። በ13 ዓመቴ ሙሉ ቁርአን ተፈትኜ በማዕረግ ነበር የተሸለምኩት። አባቴ በቃ ቁርአናዊ ቤተሰብ ውስጥ ነው ያሳደገን። ያው በዕልም ስላደገ አያቴም ረህመቱላህ ቅድመ አያቴም ሁሉም የዕልም ቤተሰብ ነው እዛ ወሎ ላይና ያንን መካሪያ አሁንም አገሩ ማገዘ። የፋዘርም ትልቅ ጥረት አለ ከማዘገር ሆኖ በትልቅ የቁርአን ቤተሰብ ነው። እኔም አልሐምዱሊላህ እህቶችም ሁሉም ቁርአን ሐፍዘናል እዛው መካ ላይ። ቁርአን ብቻ በሐፍዝ ሳይሆን በሹዕባ ማለት የዓሲም ሁለተኛው አቃር ብዙም አይለየም ከሐፍዝ በሁለቱም ላይ አልሐምዱሊላህ ያختم ነው። መካ ላይ በታላቁ ዓሊማሁም ሙቅሪ ያሉት በሐረም ላይ ዶክተር ሐሰን ብን አህመድ ቡኻሪ ላይ እነሱ ላይ ነበረ ቁርአን ያختمኩት። በዕልም ራሱ ከአባቴ ቂራት ከሱ ስር ጀምሬ እንደውም ረህመቱላሂ ዐለይሂም ሐጂ ወሊን ደርሼባቸዋለሁ። መጨረሻ እዛ በነበሩ ሰዓት ያው አባቴ እዚህም ደረሳቸው ስለሆነ እዛም ይቀራባቸው ነበርና ልጅ ያለው ይዞ ይሄድ ነበርና ነህው ጀምሬ በእነሱ ላይ ነህው የጀመርኩት ቱሕፈ ሲኒያ በእነሱ ላይ የጀመርኩትና በጣም እሱም የነሱን በረከት ማግኘት ትልቅ እድለኛ ነኝ። ሰርፍም ራሱ ጀምረውልኝ ሱብሃንአላህ በጀመርኩት ወራት ባልሞላ ወደ አኺራ ሄዱ ረህመቱላሂ ዐለይሂም። ከዛ በኋላ እዛው እየቀራን ሸህ መሐመድ አሊ አደም ረህመቱላሂ ዐለይሂም እንደ አባታችን ናቸው። እኛ እንደ ቤተሰብ ነን። እዛ እነሱ ቤት ራሱ ያደግ ማለት ይቻላል። ቂራት በእነሱ ላይ መቅራት ከልጅነት ጀምሮ እነሱ ላይ ቀራሁኝ። የተለያዩ ኩቱቦች ሐዲስ ላይ አብሶ በጣም እነሱ ላይ ቀርቻለሁ። ሐረም ላይ ራሱ ዶክተር አብዱሸኩር አሩሲ ረህመቱላሂ ዐለይሂም እነሱ ላይ ኡሱል ቀርተናል። የተለያዩ ዑለማዎች እዛው ሐረም ላይ መካ ላይም በዛ እድገት ነው ያደግነውና የልጅነት እድገታችን መካ ውስጥ መካ ሀገራችን ነው። በቃ አንተ እዛው ተወለድክ እዛው አደግክ። ሸህ መሐመድ ባስጥ ረህመቱላሂ ዐለይሂም ሚላሉ ፊቅህ ላይ አንድ ሀገር ላይ ተወልደህ 40 ቀን ከቆየህ የዛው ሀገር ነዋሪ ነህ ይላሉ። አሁን ግን ዜጋ የለም፣ ግን የዛ ስሜት ነው ያለን። በቃ የመካ ስሜት አለና የሚገርም ነገር ወደ በኋላ መጣበታለን። ኢትዮጵያን እንደ ታሪክ እንወዳታለን፣ እንደ ሀገር ግን አንወዳትም ነበር። ያኔ እዛ ያለን እንደ ታሪክ በቃ የቢላል ታሪክ ነጃሽ ያለን ነገር ስለምናውቀው ሲራ ላይ ደስ ይለናል። ግን አሁን ተጨባጩ ሚዲያ የሚያሰራጭ የነበረው እየተሰራበት የነበረው ግን በጣም አብሶ በእኔ በግሌ በጣም ኢትዮጵያን እፈራት ነበረ። በቃ ሚዲያ ላይ የኢትዮጵያ ኤርትራ ጦርነት ነበረ። በቃ የጦርነት ነው የሚታየ። ከዛ ወዲህ የሆነ ጊዜ የሆነ ሪፖርት የድርቀት 77 ድርቅ እሱ ሪፖርት አነበብኩኝ። በቃ እዛማ የምታየህ እንደ ኖርማል ሰው ረሃብ፣ ሞት፣ ጨለማ የአፍሪካ የሚሳልበት አይደለ ያ ነበረ ውስጥ ያለው። በፍጹም እዚሁ ሞታታለሁ እንጂ አልሄድም። ያው እዛ እንደ ዜጋ ስትኖር እንደ ውጭ ሀገር ዜጋ መኖሪያ ፈቃድ አለ። መኖሪያ ፈቃዱ ካለቀ መመለስህ ነው ወደ ሀገር፣ ዜግነት የለም። እና ያ ነገር አለ ይላል ፋዘር። በፍጹም እኔ እዚሁ ሞታለሁ እንጂ አልወጣም፣ እዚሁ አመልጣለሁ። ለምን የተሳለው ሚዲያ ወደፊት እንመጣበታለን። ሚዲያ ምን ያህል ተጽዕኖ በልጆች ላይ እንደሚፈጥርና ያ ነበረ። ግን በሞላ ጎደል በቃ እድገታችን እስላማዊ እድገት ነበረ። ማህበረሰቡ በጣም ጥሩ ነበረ። ሐረም እዛው እየቀራን እዛው ያሰገድን ለ8 ዓመት ተራዊህ ያሰግድ ነበረ። ተሐጁድም እንደዛው አልሐምዱሊላህ። ከዛ በኋላም ቁርአን አስቀሪ ሁኜ እዛ ያስቀራሁኝ በዛ ላይፍ ነው ያለፍነው። በዚህ በኩልም ብንሰራ ግን አብዛኛው ጊዜያችን መካም ጊዜውም ጥሩ ነበረ። አገሩም የዛን ሰዓት በጣም አየሩ ጥሩ ነበርና በቃ ትልቅ ቦታ ከከተማው ከመካ ከተማ ከመሪው ከአሚሩ ሽልማት እስከ መቀበል ደርሰናል። አልሐምዱሊላህ። ይሄ
በምን ዘርፍ መሰለ ፈን الالقاء والخطابه የመናገር ችሎታ ውድድር በከተማው ላይ የመጀመሪያ ዓመት ሶስተኛ ከዛ በኋላ ሁለተኛ ሆኜ አንደኛ ትምህርት ቤት ውስጥ በትምህርት ቤቶች እንትን ውድድር ሰባተኛ ክፍል ያለሁኝ ሶስተኛ ወጣሁኝ ስምንተኛ አልተሳተፍኩኝ ዘጠነኛ ክፍል ያለሁኝ ሁለተኛ ወጥቼ አስረኛ ክፍል ስገባ አንደኛ ወጣሁኝ አንድና ሁለት የሚወጡ እንትን በእነሱ ምክንያት ሶስተኛ ሞጣው ተመረቁ ስለዚህ ቦታው ላይ ሆነ እና የዛን አመት ከከተማው እንትን ሽልማት ተቀብለናል ያው የዛን ዘመን ብዙም ካሜራ የለምና የዛን ዘመን ሲባል ያው ሽማግሌ አይደለም ገና ወጣስነን ግን ብዙም ሶሻል ሚዲያ ምናምን ካሜራ አልተያዘምና ጋዜጣ ላይ ነበረች የወጣች ሱብሃንአላህ ያቺ ጋዜጣ ጠፋች እንጂ እስከ ቅርብ ጊዜ ምናልባት 5-6 ዓመት ይዤው ነበርና ዶክመንት አያያዝ ላይ በቃ ይዘሉ በደንብ አለኝ ግን እቺና የሆነ ምን ሆነ አዲስ አበባ አይደለ ነው መዳበቅ ምን አለ ቤት ውስጥ ውሃ ገባ ኦኬ ከዛ ይዘህ የመጣው ይዣለሁ እኔ አሁን ገና ከልጅነቴ ገና ዳድ ያልኩኝ ፎቶዎች አሉ ኦኬ እና አንደኛ ክፍል ያለው ሁሉ ወረቀቶችን በአንድ ነው ፋይል የሚይዘው በጣም ፋዘር በዚህ ጎበዝ ነው ያ ፋይልና ከሱ ጋር ያሉ ሰርቲፊኬቶች ወደ 20 ሰርቲፊኬቶች እንት አላቸው በቃ የኔም አንድ እንትን እንደ ስተት ማልቆጥረው አላሰብኩበትም እንት ማለት ነበርኝ ዶክመንት ስካን አድርጌ ባስቀምጥ ይሻላል ነበርና 20 ሰርቲፊኬት እና እሱ ሌላ ማንቷ አሉ ውሃ እንት አላቸው ዝናብ ገብቶ ውሃ አበላሻቸው በቃ خبر ካልሆነ ቀረን እንጂ ስለዚህ መካ ላይ እንደዛ አይነት ቤተሰባዊ የነበረ እድገት የነበረን አልহামዱሊላህ በጣም ደስ ይል ነበር ጥሩ ነገር ነው ያስቀመጥክልን የልጅነትን ግን ከጠቀስካቸው ነገሮች ምናልባት ውጭ ያሉ ሰዎች የኑሮ ሁኔታ የመቀራረብ ነገር ሲታሰብ አንተ ከገለጽክልኝ በተለየ መንገድ ውጭ ያሉ ሰዎች እርስ በርስ በዘር የመከፋፈል የመለያየት ነገሮች አገር ውስጥ ካለው ይልቅ ውጭው ላይ ይስተዋላል ይባላል አንዳንድ ጊዜ እኔም በተግባር ማያቸው ነገሮች አሉ አንተንም የነገርከኝ ከዚህ የተለየ ነገር ነውና በልጅነት የክፍል ጓደኞች የትምህርት ቤት ጓደኞች የሰፈር ጓደኞች ፍጹም አንተ ባልከው ሁኔታ ልዩነት ሳይኖር ከሌ እንደዚህ ነው ሳይባል በመግባባት በመተሳሰብ እንደ አንድ ምንድነው ሙስሊም ባለው ወይ እንደ አንድ ዜጋ በዛ መልኩ ነበር ትኖር የነበሩ ትክክል አንተ የምትለው በጣም ትክክል ነው እሱን ያወኩት ደግሞ ኢትዮጵያ ስመጣ ነው ለምን ካልከኝ እዛ ተወልዶ የሚያድግና ከኢትዮጵያ የሚሄድ ልዩነት አለው ኖርማሊ እኛ አስለን እዛ ስናድግ ከኢትዮጵያ የሚመጣው ራሱ አንግባባቸው ነበር በቃ በሰላም ሊመጣ ይችላል whatever አንግባባም በቃ እኛ እንዳልኩ እድገታችን እንደ ሀገሩ ዜጋ ነበር ትውልደ ኢትዮጵያውያን ብንሆን እንደ ሀገሩ ዜጋ ነው ስለዚህ እንደ ሀገሩ ዜጋ ስለሆነ በቃ ኢትዮጵያዊነታችንን እናውቃለን ግን እዛው ተወልደን ያደግነው የመካ ልጆች ነው የምንባለው ስለዚህ አሮሲ ጓደኞች አሉ ስቲል እስከዛሬ ኢትዮጵያ ተገናኝተናል ጉራጌዎች ጉራጌ ወላሂ መሆናቸው ያወቁት ኢትዮጵያ ከገባሁኝ በኋላ ነው ቢላሂ ያ አሮሲ ያው አብዛኛው አሮሲ እንታቸው አለ ጥሪያቸው ማን አሮሲ አብሸኮ ዶክተር አብሸኮ አሮሲ እንደዚህ ስለሚባል በዛ ነው እንጂ ያወቁት አናቅም ሁለቱ ዲፈረንት እንትን ካልቸር ያለው አሁን እኛ እንደ በሽታ የገባብን ትውልድ የኢትዮጵያኖች እንደኛ አይነቶቹ እዚህ ውስጥ ገብተዋል አሁን በዚህ በቃ 7 ዓመት ባልሞላ ወርምልህ እዚህ ወደዚህ ቋንቋ አሁን ራሱ ትልቅ በየጊዜው ፍትህ ያለን ስንገናኝ አላደግንበትም ለምንድነው ተከታይ ምን ሆነው ለምን ብሔርተኝነት ያጠቃናል አድገህበታል አላደግ እስከ 30 ዓመት እርግጠኛ ማለት 20 ዓመት እስከ 30 ዓመቱ አያቆም ይሄን ነገር ከዛ በኋላ አሁን የመጣ ነገር ነው በቃ እዚህ ያለው በሽታ ወደ ውጭ ይዘውት ይሄዱ ሰዎች ከዛ በኋላ አሁን መጠቀም ያደርጓቸው በቃ እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ከሌ ነኝ ከሌ ቡድን የተጠቃ ነው ከሌ ለከሌ ቡድን መሆን አለብኝ ለከሌ ቡድን መገበር አለብኝ ለዚህ መስጠት አለብኝ ይሄ አዲስ ለኛ እንደ ትውልድ ኢትዮጵያኖች የመጣ አዲስ በሽታ ነው ድሮ አሉ እኛ አንሰማቸውም አሁን مثلا አባቴ አሁን ሳወራው ይነግረኛል ነበር አሉ ኦሮሞዎች እንደዚህ አማራዎች እንደዚህ እንት ጉራጌዎች ይላል እኛ እናቀው ወደ እዚህ ጋር የወላጅ ሚና ነው ላይ ነው እንጂ ልጆቹ አካባቢ ያ ስሜትና ሁኔታ የለም ለካ አሁን ቁጭ ቤሳስተውል ለካ የሆነ ማህበር አለ የሚሰባሰቡት አንድ አይነት ነበሩ ወሎዮች እየተሰባሰቡ ነበር ከዛ ወደ ኦሮሞዎች እየተሰባሰቡ ነበር አሁን ነው እዚህ ከገባሁኝ በኋላ የተገለጠልኝ እንጂ እዛ ያለን እንደሱ ጋር ነው ያበቃው
አንሰማ ወደኛ አይመጣም ስለዚህ ልጆቹ ዘባ ምንድነው የምናድገው ኢትዮጵያዊ ነን ያ ነገር ነው አሁን ግን ያ ነገር በጣም እንትን ብሎ በሽታው እንደኛ አይነቱ ላይ መጥቷል ይሄ በጣም ያሳዘነኝ መጥቷል አሁን በቃ አንተ ያደክበት አስተዳደግህ ራሱ እንደዚህ አይደለም ኢትዮጵያ ውስጥ ብዙ የፖለቲካ በቃ ብዙ ነገሮች አሉ በዛ ውስጥ ያድግ ይችላል ሰው በአማራነትህ ኮራ በኦሮሞነትህ ኮራ ከሌ እንደዚህ አድርጓል ሊባል ይችላል እዛ ግን አላደክበትም ያ ነገር ወላ ትምህርት ቤት አልተማርከው ወላ መንገድ ላይ የለም ወላ በታሪክ ላይ አልሰማኸው ስለዚህ ለምንድን ነው ይሄ የሚገባበት ለምንድን ነው የሚያጠቃን ይሄ ለምንድን ነው ይሄ ነብያችን ሰለላሁ ዐለይሂ ወሰለም ደዑሃ فإنها منتنا ተዋጥን ብላት ያላትን ነገር ለምን ወደዛ ዘረኝነት እንገባለን አብዛኞች ጋር እናወራለን ለምን መፈራው እኔ ለሚመጣው ትውልድ ያን ነገር እንዳናስረክብ ነው ምናልባት ኢትዮጵያ ውስጥ በከፊሉ እየጠፋ ነው እየተባለ ነው አንዳንድ ቦታ ላይ ግን እዚህ ትውልድ ኢትዮጵያኖች ጋር ይሄ ነገር ካለ ወደዛ እንዳይሄድ ትፈራለህ አሁን በደለን ብዙዎቹ ትውልድ ኢትዮጵያኖች ካያቸው ከብዙ ጋር ተጋብቷል ወሎዬ ሆኖ ትግሬ ያገባል ጎንደሬ ሆኖ ኦሮሞ ያገባል ጉራጌ ሆኖ ወሎዬ ያገባል ምናየው ብዙ ጊዜ እንደሚባለው እንደ አዲስ አበባ ልጅ በቃ ታዩ ተዋደዱ ተጋቡ ያ ነገር አይታየም አሁን ግን አንዳንዱ ጋር እያስተዋልኩ ይመጣል حتى ካፋቸው እየወጣ ነው አይ እኔ ጉራጌ ካልሆነች በፍጹም ወሎዬ ካልሆነች ለምን ኦኬ እሺ ከዘሯ አራቱ ምርጫ ውስጥ አንዱ ዘሯ ነው ምረጥ በዘረኝነት በኩል ሳይሆን ምናልባት በመግባባት በባህል ብትለኝ እሺ ከዘረኝነት እንትን ወተም ማለት ነው ግን በዘረኝነት አይን ካየነው ምን ፈራው አሁንም የሚመጣው ትውልድ ኢትዮጵያ መገባት አይችልም አንተ እንዳልከው ትክክል ነበር ግን እኛ አዳያው ስለዚህ እኔ አንድ ሰው ያለ አጎቴ ቢያናደኩት እዚህ ስመጣ ትግሬ መሆን እኔ ትግሬ የለብኝም ትግሬ እንደሆነ ደውዬ ለእናቴ ለምንድነው አጎቴ ነበር የምንለው ሰው በቃ ሁሉም ሰው ምናቀው አጎት ነው የምንለው እንጂ ትግሬ ስለሆነ ያ ነገር የለም ሶ ምንድነው ያ ነገር አልነበረም አሁን ግን የመጣ ነው የሚያስፈራ ነው አብሶ ትውልድ እነሱን ስለማወራ እንደ ኢትዮጵያኖች አሉ ይሄ ነገር እንደውም አረብ ላይ ሳይሆን ኢቭን ላይ አሜሪካ ላይ ብዙ ሰማ ትበሳጫለህ ግን አሁን እንደ ትውልድ ኢትዮጵያኖች ይሄ ነገር መጥፎ ነው እዚሁ ጋር ቢቆም ይሻላል በቃ ከምን መርጥ ከዘራችን ከሁሉም እንደ ኢትዮጵያ እንደ ሀገር እኛ ፈልገን መርጠን አይደለም እኔ ፈልጌ እንደዚህ ሰልክት አድርጌ ኢትዮጵያ ሰልክት አድርጌ አይደለም በቃ አላህ Subhanahu Wa Ta'ala መረጠን ስለዚህ እንደ አንድ ሆነን ለዓላማ ብንሰራ ጥሩ ነው በየማስበው ኢንሻአላህ ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው እንግዳችን አብዱል ሐሚድ መሐመድ ሲራጅ ነው አብራችሁን ቆዩ ከአፍታ ቆይታ በኋላ ተመልሰን እንገናኛለን ከአፍታ ቆይታ በኋላ ተመልሰናል አብዱል ሐሚድ እንቀጥላለን ስለ ልጅነት እያነሳን ነበረ በልጅነት በተለይ ትምህርት ቤት ውስጥ ቋንቋ ላይ ትኩረት እናድርግና የአረብኛ ቋንቋ ነበር የመግባቢያ ቋንቋችሁ ነገር ግን ከኢትዮጵያውያኖች ጋራ የተለያየ ቋንቋ ተናጋሪዎች ጋራ በምን ነበር የምትግባቡት አማርኛ እዛ ያለህ ነው እዚህ ነው የለመድከው እንዴት ነበር የቋንቋ ሁኔታ እዛ ትምህርት ቤት አረብኛ ምንግባባበት ቋንቋ ምናወራው ያደግንበት እንትናችን ነው አፋችን ማዘር ታንካችን ነው ትምህርት ቤትም በአረብኛ ነው ኢቭን ትውልድ ኢትዮጵያኖች ራሱ ምናወራው በአረብኛ ነው ቤት ውስጥ ማዘር አላህ እድሜዋን ያቆይልን በጣም ጥረት ታረጋለችና አማርኛ እንድናውቅ ፋዘር ራሱ ኢትዮጵያ መጣ ቁጥር እቺ አለች በቢጫው እንትን ሃሁ የፊደል እንትን እሷ ሃሁ አለች አሊፍ ባምናም ብሎ ትልቅ ይዞ ይመጣልና ፍለፊት አስተምራቸው ይላል እሷ ታስተምራለች እሱ ይያለ እንማራለን ገና ሲወጣ አባታን የሚፈራው ምንም አይጠቅመንም ጀነት አያስገባንም ለምን ብለን አማርኛን ተዋዋለን እና እዛ አማርኛ እናወራም ጀስት እንሰማለን ግን ለማውራት አናወራም የሚያስገደን ነገር የለም ቤት ውስጥ ምናወራው በአረብኛ ነው ከእህቶቼ ጋርም ፋዘር ማዘር ጋርም በአረብኛ ምናወራቸው ግን ሲያወሩ እንሰማለን እርስ ሲያወሩ እናውቃለን ግን ለማውራት አናወራም ውጭ ላይ አንድ ትልቅ ነው ራሱ ክፍተት ብዬ የማስበው እንደ ኢትዮጵያውያኖች አሁን ጓደኞች አሉ ናይጄሪያዎች አሉ ባንጋሊዎች አሉ ፓኪስታኖች አፍጋኖች እዛው ያደጉ የተወለዱ በቋንቋቸው ያወራሉ እኛ ግን ኢትዮጵያውያኖች ምናልባት ጎበዞች ምለው ኦሮሞዎች ጎበዞች ናቸው ልጆቻቸው ብዙ ጊዜ ባያወሩም ግን ያወሩታል ሌላው ግን ብሄር ላይ ይሄ ነገር አይታይም በቃ እዚህ ጋር ድክመት አለ አቃለው ጥረት እንደሚያደርገው አሁን እንዳልኩ እንደ ቤተሰብ ጥረት አድርጓል ግን የኛ ፍላጎት አልነበረምና ግን ያንን መስበር ቋንቋ ማስተማርና እንዲያወሩ አትሊስት
ፍሉዌንት መሆን ይችላሉ። አሁን ኦሮምኛ የሚያወሩ ጓደኞቻችን በጣም ጎበዞች ናቸው። በትንሹ ኢትዮጵያ ሲመጡ አልተቸገሩም። አማርኛ ባይችሉ ኦሮምኛ ይችላሉ። ስለዚህ አንደኛው ባይረዳቸው ሁለተኛው ሰው ይረዳቸዋል፣ ኦሮምኛ ተናጋሪ ብዙ ስላለ እና ሌሎቹ ግን ናይጄሪያዎቹ እርስ በርሳቸው የሚያወሩት በራሳቸው ቋንቋ ነው። ናይጄሪያ ስልህ በርኖ አሉ፣ በርኖ በበርኖ ቋንቋ ነው። ሃውስ በሃውስ ቋንቋ ነው። ፈላት በፈላት ቋንቋ ነው። ኮምቤጅ ሁሉም ያኔ ኢትዮጵያዎች ሆነው ራሱ በአማርኛ ሳይሆን በራሳቸው ኦሮሞ እንደ ኦሮሞ ትግሬ ማለት ነው ጎበዞች ናቸው ናይጄሪያዎቹ። ምልህ እኮ ኖርማል መግባቢያቸው ነው። ጀስት የሆነ አሽሙር ለማውራት ወይ ምን ሳይሆን ሰፈር ስትሄድ ስትገባ ናይጄሪያ ውስጥ ነው የገባው እዚህ ሰፈር። ለምን አብዛኛው የሚወራው ቋንቋ የነሱ ነው። አረበኛም ጎበዝ ናቸው። ፓኪስታኖችም እንደዛው፣ ባንጋሎችም እንደዛው፣ አፍጋኖችም እንደዛ። ኢትዮጵያዎች ጋር አብሶ አማርኛ ተናጋሪዎች ጋር ይሄ ክፍተት አለ፣ ጥረት አለ። ግን አላቅም ምን እንደሆነ ግን ይመስለኛል ብዙ ጊዜ ከምን ጋር አገናኘዋለሁ እኛም እንደ ትውልድ ኢትዮጵያኖች ከአይዴንቲቲ ጋር ነው። በኋላ መጣበታለሁ። በቃ አንተ እዛ ጋር ስታድግ ያደግከው በቃ የሚታይህ እዛ መኖርህን ነው። አገር እንዳለኝ ብለህ አታስብም። ቤተሰብ ጥረት ያደርጋል፣ ግን አንተ ብሎክ አድርገኸዋል። ቤተሰብ የሀገር ነገር ያሳያህ ምናምን፣ ግን አንተ ኦኬ ትወደታለህ፣ ግን ኖ ወደዛ አልሄድም ወደዛ ልመለስ የሚለው ነገር ይመስለኛል አብሶ አማርኛ እንዳንናገርና እኛ ስንግባባ ልጆችም እርስ በርሳችን ከሌሎቹም ብሔር ጋር በአረብኛ የምንግባባው ከራሳችን ጋር። አማርኛ እዚህ ኢትዮጵያ ከመጣሁ ይሄን በኋላ ነው እንደዚህ ማውራትም የቻልኩት ፍሉዌንትም የሆንኩት። ያው በትምህርትም ባይሆን ቀን በቀን ሂደት ባሉት አሁን እንደመጣን አካባቢ ያው ብዙ ተሰቆበን ተማሪዎች ስናስተምር አላግጠውብን ብሎን ያ አልহামዱሊላህ ያው ሚዲያ ላይ መውጣት አንድ ያግዛን ይሄ ነገር ማስተዋወሳል። መጀመሪያ ሚዲያ ላይ ስወጣ እስላሚክ ሚዲያዎች ላይ በቃ ኮሜንት አነብ ነበርና ፌስቡክ ላይ በቃ በጣም ይሄ የሚያስቅ ነው፣ ከየት ነው ያመጣችሁት? አማርኛው ከየት ነው የመጣው? ከረባት የለበሰ አማርኛ ይሄ ተባለ። አልহামዱሊላህ ደስ ይላል። የልጅነት አሁን ቋንቋ ላይ ቋንቋው ብቻ ሳይሆን የእናንተን ማንነት በማስተማር በመንገር ቤተሰብ የነበረው ሚና ምናልባት እናንተ ያለመቀበል፣ ያለማወቅ፣ ያለመፈለግ ነገር ሊኖር ይችላል። እኔ አንዳንድ የታዘብኩትም እዚህ የመጡ ሳውዲ የተወለዱ ልጆች በተለያየ ምክንያት እዚህ ከመጡ በኋላ ልጆች ሆነው ስለ ሀገራቸው ከሌሎች ልጆች ጋር እያወሩ እኛ አረቦች እኮ ብለው ነው እንትን። አሁን አንድ ጊዜ እንደዚህ አይነት ነገር ሰምቼ አሁን እነዚህ ልጆች በጣም ይቸገራሉ። በጣም እዛ ተመልሰው መኖር የማይችሉበት ሁኔታ እያለ እዚህ እንደ ሀገር እዚህ ያለውን ህይወትና ኑሮ ፈተና ሁሉ ነገር ተቀብሎ ለመኖር ብዙዎች የቸገራቸው ለዚህ ይመስለኛል። እና ቤተሰብ በልጅነት በተለይ ነገ አሁን ያንተ አባት ቅድም እንዳልከኝ እዚህ አይደለም የናንተ ህይወት፣ እናንተ ኢትዮጵያዊ ናችሁ፣ ነገ አገራችሁ ልትገቡ ትችላላችሁ በሚል ማዘጋጀታቸው ትክክል ነው። ብዙ ቤተሰብ ደግሞ በዚህ መልኩ ልጆቹን ባለማዘጋጀቱ የገጠማቸው ፈተና አለና በልጅነት ቤተሰብ በተለይ እዛ ያሉ ልጆችን ከማሳደግ አንጻር ምን ጉድለት አይተሃል? ጥንካሬ የነበራቸውስ ቤተሰቦችስ ምን ነገር አሁን ካለው ሁኔታ ጋር አትርፈዋል ትላለህ? ያው ሰው የሚሄደው ለምንድን ነው? እዛ የሚሰደደው ስደት ላይ የሚሆነው ለስራ ነው። አንዳንድ ቤተሰብን የማልፈርድበትም የኑሮ ነገር በቃ ሩጫ ነው። በቃ አሁን አብዛኛው የእንትን ሰራተኛ የካምፓኒ የፋብሪካ ሰራተኞች እና ጧት ይወጣል፣ ማታ ይገባል። ሲገባ ደክሞት ይገባል፣ ሲገባ ያርፋል። በሳምንት ረፍት ያላችሁ ጁሙዓ ናት። ጁሙዓ ቀን ነው። ጁሙዓ ቀንም ወይ ቤት ውስጥ ያርፋል ወይ የሆነ ቤተሰብ ፕሮግራም ይኖራል። አሁን አብዛኛው ምናልባት ጅዳና ሪያድ ላይ ያሉት የኤምባሲ እንትን የቆንስላ እንትን ትምህርት ቤት ስላለ ምናልባት እዛ ያስገቧቸው ያስተምሯቸው ይሆናል። እና እዛ ላይ አብሶ ይታወቃል። ኦኬ የት ተማርከው? ኦኬ ሰፋራ ነው ከጅዳ አትሊስት አማርኛ ይችላል። ፍሉዌንት ባይሆንም ግን ያወራን ይላል። ሪያድም ላይ እንደዛ። ግን ብዙ መካና መዲና ላይ እስላማዊ ላይ ነው እድገት። ያው ማህበረሰቡ አይደለ እንደ ማህበረሰቡ የምትሆነው እና ስራ ላይ ይለፋሉ። ማታ መተው ቁርአን ቀራ፣ ትምህርቱን ተማረ። ያ ነው። ከዛ ውስጥም እየታገሉ ነው። ያው እዚህ ጋር ትልቁ ሚና እዛ እንደ ማህበረሰቡ ደበካ የሴቶች ሚና ነው። እናቶች አላህ ያቆይልን። እና ያው እናቶች ይታገላሉ። የሚታገሉም አሉ፣ የማይታገሉም አሉ። እውነት በማውራት አንዳንድ እኔ በቃ የታዘብኳቸው እናቶች አሉ። አሁን ራሱ ደረጃ አራተው ምላቸው በእናት ደረጃ ነው ያሉትና
አይሆንም በቃ አሁን እሺ ድሮ አይታወቅም ነበር ድሮ አገራማን ነበር ብዙ ነገሮች ይመቻቹ ነበርና ኢትዮጵያ ጋር ብትል እሺ ችግር የለውም ግን አሁን ነገሩ በነገሩ እየተጠበቀ ዱንያ እየከበረች መጥቷን እዛ ሆመተን ግብር አድርጎ በቃ ያለው ብቻ ነው እንጂ መኖር የሚችለው ምስኪን እንደዚህ ቀን በላተኛ ላይኖር ይችላል ኢትዮጵያም ነገሩ እየከበደ ነው ስለዚህ እነዚህ ልጆች መሃል ላይ ሆነው እንዳያጡ ብለህ ስትነግራቸውም አንዳንድ ወላጅም ኬርለስ አለ እርዚቅ እስካለቀ ኑራለን ካለቀ እንሄዳለን ይሄ ደግሞ ትክክል አይደለም ትውልድ ነው የምታፈርሰው እንዳልከው ነው እዚህ አንተ ብላልባት ይሄን ብዙ ነገር እዚህ የምታየዋለህ አሁን እነዚህ ልጆች ናቸው ታልቆች ትልቅ በሽታ ያጋጥመኛል በኋላ ወደ ኢትዮጵያ ስመጣ ያጋጥመኝ እናወራዋለን ስለዚህ እናቶች ጥረት ያደርጋሉ ልጅ ግን አይቀበልም አብሶ መካ ያለና መዲና ላይ በቃ ይሄ እስላሚክ ዌው ላይ ነው የሚያተኩረው ቂራአቱ ላይ ቁርአኑ ላይና ወላጆች አንዳንድ ጥረት የሚያደርጋሉ አንዳንዱ ደግሞ ግዴለሽ ያላቸው አሉ ግን የዚህ ሁላኔ ምለው ምንድነው ሚዲያ ላይ አሁን እንደውም ይሻላል ድሮ ሚዲያ በጣም ለዛ ነው የቋንቋ ነገር በጣም የሚዲያ ባሪየር ነበረ እኔ ኢትዮጵያ ብዬ አትሊስት እንድወዳት የሆነ ነገር ማየት አለብኝ አይደለም ሚዲያ ስከፍት ኢትዮጵያ ወይ ኢትዮጵያ ቻናል ስከፍት ወይንም የዓለም አቀፍ የሆነ ቻናል ስከፍት ኢትዮጵያን በጥሩ ስም መስማት ብችል ኢትዮጵያ እንደዚህ አድርጋለች የሚል ነገር ብሰማ አትሊስት ከእናት ጋር ከቤተሰብ ጋር ከማህበረሰብ ጋር ከአባት ጋር ይሄ ነገር የሆነ ነገር ይጨምራል ግን በዛ በኩል የነበረው ሚዲያ የሚታይ የነበረው ጥላሸቱ ጥቁር ያለው ኢትዮጵያ የእስላም ሀገር አይደለችም ይሄን ያህል ደረጃ በቃ የዛ ስናድግ እንደ ሀበሾች በጣም ጎበዝ ነን በሁሉም ዘርፍ ላይ እና አንድ መግቢያ የሚያገኙብን የነበሩት የላገር ዜጎች አገራችሁ ካፊር ሀገር ነው ይባላል በጣም ውስጣችን ይበላን ነበር ለምን ሚዲያ ላይ የለማ ለነሱ በደርስላቸውም የለም ለኛ የሚነግረን የለም የሙስሊም ሀገር እንደሆነች ያው ግን የካፊር ትባል በቃ አንድ ነገር አንገት የሚያስደፋ የነበረው ይሄ ነው ኢትዮጵያ የሁሉም የምትለው ነገር አልመጣምና ይመስለኛል አሁን አትሊስት ማህበረሰቡም ሚዲያም ሶሻል ሚዲያ ደግሞ አዲስ ነገር የተፈጠረው በዚህ 10 ዓመት ይሄን ነገር ወላጅን አሁን ያግዛን ብዬ አስባለሁ ወላጅ ትንሽ ጥረት ነው የሚጠበቅበት ለምን ሶሻል ሚዲያ ላይ አሁን ኢትዮጵያ የተደረገው ያለው ለውጥ ብልጽግናው የመጣው ያለው ቴሌቶች አረበኛ ተናጋሪ ጋዜጠኞች በመኖራቸው እንደዛው የራሱን ጓደኛ ሳይ አረበኛ ጋዜጠኛ በአረበኛ ስታወራ ሴቱም ወንድም ሳይ ይሄ ነገር ተላታሽነት አንዳንዱ ላይ ታያለ ሚዲያ ላይ ራሱ የሚተላለፈው በዓለም አቀፎቹ አልጀዚራን ስትል ሲኤንኤን ጥሩ ነገሮች ይተላለፋሉ ጥሩ እይታዎች አሉ ለካ ኢትዮጵያ እንደዚህ አሁን እኔ እህቶቼ ለመጀመሪያ ጊዜ በዚህ ዓመት የመጡት ለመጀመሪያ ጊዜ እስካሁን አልመጡም እስካሁን በፍጹም ሊመጡ አልፈለጉም ብላቸው በሰራቸው አሁን በራሳቸው መጡ ለምን አይተው ነው የመጡት ለምን እስከ ዛሬ አለ ምናምን ስላቸው በቃ አንተ እንድንመጣ ፈልገን እንጂ የለም ግን አሁን ሚዲያ ወጣው ሶሻል ሚዲያ ወጣው ያን ሳዩ ኦኬ መተው ለአንድ ሳምንት ብለው አንድ ወር ተቀምጠው በቃ ስኬጁል አድርገው ካሁን በኋላ በየ6 ወር በየዓመቱ ማምጣት ያ ነገር በራስ በቤተሰብ ላይ ትልቅ ለውጥ ነው ለምን ይሄ ሶሻል ሚዲያና ሚዲያ ያመጣውና የዛን ጊዜ ስናደግ የሚዲያ በጣም ኢትዮጵያ በቃ እንደዚህ ብሎክ ነበረች በቃ አትታየንም አባት አሁን አላህ ያቆያቸው በየዓመቱ ይመጡ ነበር እዚህ ይመጣሉ መስጊድም ስለሚያሰሩ ምን ስለሚሉ ያው የኸይር ስራዎች ላይ ስላሉ ግን ያ ነገር በቃ በሰላም ተመለስ እንዳይጠለፍብህ እዛው እንዳይቀር ነው የምታስበው እንጂ በቃ ስትመጣ ብቻ ሸንኮራና ሽምብራ ይዘህ ነው ምለው ያ ያደግንበት ግን ከዛ ባሻገር የለም ኢትዮጵያ ብሎክ ያለው ነገርና ይመስለኛልም የቤተሰብ ጥረት እንዳለ ሆኖ ሚዲያም የዛን ጊዜ አስተዋጽኦ አድርጓን ቢያስባለሁ አብዱልሐሚድ በልጅነቱ መካ ተወልዷል የልጅነት ትውስታ በመካ አሁን ላይ ሲያስበው ምን ትውስታ አለ ምን የማትረሳው ነገር አለ መካ ላይ አእምሮ ላይ ሁሌም የሚቀር የሚታወስ በልጅነት ታትሞ ይቀር ምን ነገር አለ መካ ላይ ዛሬ ላለሁበት ማንነት መሰረት ይጣልኩበት ነው በአረቦች ምን ይላሉ العلم في الصغر كالنقش على الحجر ይላሉ والعلم في الكبر كالنقش على البحر በልጅነት የምትማረው ትምህርት ድንጋይ ላይ እንደ መነቀስ ነው ቢከብድም ግን ይቀራል በትልቅ ሆነ የምትማረው ቀደሞ ባህር ላይ እንደ መጻፍ ነው ቀላል ቢሆንም ግን ይጠፋል እና ማይረሳኝ ተውስተ በቃ ማንነቴን ያመሰርኩበት የዛን ጊዜ ያለኝን መሰረቴ ነው እዚህ አሁን የደረሰኝ ምናልባት በዚህ ኢትዮጵያ ውስጥ ከገባሁኝ አንድ 13 ዓመት በተለያየ ዘርፍ ላይ ራሴን ባሳድግም ግን ማሳደግ የቻልኩበት ለኢትዮጵያም ቁልፍ የሆነኝም እዛ የመሰረትኩት መሰረት ነውና አባቴ ሼክ መሐመድ ስራጅ አላህ ያቆያቸው አላህ እድሜያቸውን አፊያ ጋር ያድርግልን ትልቅ አስተዋጽኦ ያደረጉልን ያን ነው በቃ በማንነቴ ላይ ያሰሩት
ለዛ ነው ብዙ እንቅስቃሴ ከራሴ ጋር ነው። አስታውሳለሁ ቁርአን ፈተና የመጨረሻው የፋይናል 30 ጁዝ ልንፈተን ጠዋት ነበር ማታ እናቴ ምን ትለኛለች ለፈጅር ስነሳ ለሊት ልብስ የተኮሰችልኝ በእንቅልፍ ልብህ ቁርአን ትቀራ ነበር አለችኝ። ከዛ ለአባቴ ማለት እኔ የምፈራው አብዱል ሐሚድ ምንም ነገር አልፈራለትም የምፈራው ከራሱ ነው የምፈራው ራሱን ከፈራ በቃ ወደቀ እንጂ ከሊያሽ ለምን እኛ ተማሪዎች እንፎካከር ነበረ ማን ይበልጣል ይሄ የራሴ ግል ከዛ ደግሞ ፈተናው ማለፍም አለ ከባድ ነው ግን ከዛ በኋላ እናቴ የሆነ በእንቅልፍ በምታወራው የሆነ የምታስበው ነገር አይደለም እንደዛ ቁርአን እኮ እየቀራ ነበር ሱረቱን ኒሳ ትለኛለችና አባቴ አብዱል ሐሚድ አልፈራም ከራሱ ብቻ ነው የምፈራው እና በራስ ላይ ነበር ፋዘር እየሰራ የነበረው አሁን ሰልፍ ዲቨሎፕመንት ምናምን ይሉታል አሳምረው አባቶች ግን በራሳቸው አላህ የሰጣቸው እንትን ያን ነገር ስለዘራብኝ ምንም በቃ ከራሴ ጋር ነበር የራሴ ማንነት በመስራት ከራሴ ጋር ነበር የምፎካከረው ከራሴ ጋር ነበር የምወዳደረው ምን አረኩኝና ያዛ መካ ላይ ያለው ትውስታ ምለው በቃ ያን የጣልኩበት መሰረት እዚህ ጠንካራ መሰረት ስለሆነ ብዙ ነገሮች አሁንም እየገነባሁ ነው ወደፊትም ገነባ ነው የተሻለ ነገር ላይ እንደሆነና መካ በቃ ሼክ መሐመድ አሊ አደም ረህመቱላሂ ዐለይሂ ይላሉ መካ መኪዩል ሀዋ ይላሉ ስሜታቸው መኪይ ነው በቃ እኛ ባንወለድባትም በቃ መኪይ ነን እና አልহামዱሊላህ ثم الحمد لله يا መካ ሰው በመሆን መታደል ነው ምን ኮራበት ነገር ነው በሌላው ላይ አንዳንድ ሰው መካም ተወልዶ እኮ ማይጠቀምበት አለ አላህ በሚያውቀው والله መካ ተወልዶ አድጎ አንድ ቀን ዑምራ ያላረጋ አቃለሁ እዚህ ኢትዮጵያ ገባ ይሄ ምን ያህል በቃ ጥመት ነው አንተ መካ حرم ቅርብ ሆኖ ዑምራ ሳታረግ 20 አመት ቆይታ 15 አመት ቆይታ ሳትመጣ ተው ሐጁን ዑምራ እና አንዳንድ ሰው ይከብድኛ ምን ያህልና አልহামዱሊላህ በቃ መካ በፍሬም ብናስቀምጣት የአብዱል ሐሚድ መሰረት የምንልበት ማለት ነው ከመካ ወደ አገር ቤት እንዴት ገባ በምን አጋጣሚ መቼ አላህ Subhanahu Wa Ta'ala እዚህ ጋር ማናገር ፈልገው ኤቭሪ ስቴፓችን ላይ ህክማ አለው የሚገለጥልን በኋላ ነው በሰዓቱ ላይ ይገለጥን ይችላልና ወደ ኢትዮጵያ መጣሁት ወልጄ አይደለም ተገድጄ ነው በዛን ሰሞን ያው አልহামዱሊላህ በልጅነታችን እንቅስቃሴ ያለን ትምህርት ላይ ማስተማር ላይ ዳዕዋም ላይ የወጣቶች እንቅስቃሴ ላይ ነበረ ያው እንደ ሀገራችን ነበር ምን እንቀሳቀሰው ምንም ነገር የሚገድበን ነገር የለም ያው የዛን ጊዜ አዋጅ ወጣ ማንንም የውጭ ሀገር ዜጋ ማሰገድም ማስቀራትም አይችልም ይባል አዋጅ ወጣ አዋጁ በወጣ ያው መቀኛ አባቲ ብዙ ጊዜ የሚላን ደሊሉ ነጃሂክ ከثرة حسادك ይላል ያንተ ስኬት ምስክርነት ምቀኛ ሲበዛ ነው ምቀኛ ከሌለ ምንም እየሰራ አይደለም አንተ የሚፎካከር የለምና ይሄን ተጠቅመው አንዳንድ ሰዎች አሉ የዛው ሀገር ዜጋ ነዋሪዎች እቺን ተጠቅመው የውጭ ሀገር ዜጋ እዚህ ያለ ያስቀራ ነው ገቢው ከየት እንደምናውቅም ብለው ጠቆሙ አልহামዱሊላህ ለ20 ደቂቃ ተብለን ቁርአን ቤት መጥቶ አንድ 20 ደቂቃ እንፈልጋለን ብለው እንደወጣሁኝ በዛው ቀረሁኝ ማለት ነው 20 ደቂቃው 2 አመት ሆነ ኦኬ አዎ 2 አመት ሆነ 2 አመት ማለት ወደ እስር ቤት የገባ ወደ እስር ቤት ለምን ነገሩ ወደ ሌላ ነገር ነው የዞረው ከዛ በኋላ አልহামዱሊላህ ከባድ ታይም ነበር ለምን ከባድ ታይም ብለው እኔ ለመሰለ ልጅ የቤት ልጅ ነው የቤት ልጅ ስለ ከቁርአን ቤት ትምህርት ቤት ውስጥ ሰፈር ዱርያ እንደለንም አልহামዱሊላህ ይሄ እንዲህ ያለ ሰው በቃ የልጅ ቤት ነበርኩ በዛ በ17 አመት 18 አመት ነበር እና እንደ ዱብታ ነበር ለቤቱም የመጀመሪያ ልጅ ነኝና ብቸኛ ወንድ ልጅ ነኝና ማንንም ሰው ሊያምን አልቻለም ሱብሃንአላህ ለዘከሩ ቅድም እንዳልኩት አላህ ህክማ አለው በኋላ ነው ህክማ ተገለጠልኝ እንጂ በሰዓቱ በቃ በስጭት ለቅሶ ከባድ ታይም ነበር በዝርዝር ብንገባ አንድ ፕሮግራም አይበቃውምና ከባድ ታይም ነበር ለምን ያው አንድ ነገር ምቀኛ ሲኖረው በቃ እንትን አይልም በቃ በኋላ መጨረሻ ላይ ያለኝ ራሱ መርማሪው እነዚህ ምን አርገህላቸው ሰዎች ምን አረካቸው ምን መጨረሻ ላይ ነፃ ሲሆን ምን ነገር ተቃቸው ሰዎች ነበሩ ግን መጀመሪያ አውቃቸውም በኋላ ግን በሰው አወቁኝ በቃ እነሱ ከኋላ ሆኖ ነበር የሚያንቀሳቅሱት በቃ የሚፈልጉትን እንትን ቱህማይ እንትን ይለጥፋሉ ወንጀል ምናምን እንደዚህ ያርጋል በቃ እኔን ለማኮላሸት ነበር አንተ እዛ የማስቀራት የማሰገዱን ስራ እንዳትሰራ በመፈለግ ነው
አዎ ያን ብቻ ቢሆን ቁጥሩ ነበር አልፎ በቃ ለማኮላሸት ለማጥፋት ለምን ከዛ ፊት ሙከራዎች ነበሩ ያው እኛ ሐቅ ለያዘ ሰው ምንም አትፈራም እንደ ሀገርን እንዳልኩ እንደምትቆጥረውና የዛን ሰዓት በቃ ምናስበው ማስቀራቱን ነው ፉክክር አለ አስተማሪዎችም አሉ አንዳንድ ያገሩ ዜጋ ለምን ከኛ በላይ ይሆናል እኔ ደግሞ ለቁርአን የሆነ ነገር አንድ ብር ወደ ኋላ አይደለም ደሞዝ ሁላ ዘና ያመር ማፈሰው በቃ ተማሪ ማበልጠግ ላይ ነው ቁርአን ማስቀራት ስጦታዎች ምናምንና ያ ነገር አንዳንድ ሰው አይምሮ ጠባብ ይሆናል ሀቴ እዚህ የሚያጋጥመን ማለት ነው እሱ 100,000 የተከፈለው ቺስታ ስለሆነ አይምሮ ጠባብ ስለሆነ አንድ ብር ያወጣም አንተ ግን 1,000 የተከፈለ 500 ብር ስታወጣ ያብዳል የሆነ ገቢ ምንጭ በሚኖረው ነው እንዴት በ500 ብር አንተ የራስህ ምን ነው አንተ ለዓላማ ላመንክበት ብር መገልገያ ነው ብለህ የምታስበው እሱ ግን ብር የህይወቱ ነገር ነው ብሎና ያ አይምሮና አንዳንዶች በቃ እንደዛ ነው እኔ ስጦታዎችም ሽልማቶች ያደግንበት ስለሆነ እዛ ቁርአን ቤትም ትልቅ ቁርአን ቤት ነው ያደግነውና ተማሪዎች በማመርታት በመሸለም ያ ነገር ሲኖር ድጋፍ ኖሮን አይደለም በዛ በመናገኘው ደሞዝ በመጣልን 1500 ብር ያለም ያ ነገር ያረግ ነበርና ያ ነገር ያልተመቻቸው ያልጣማቸው ይችን ተጠቅመው እንታረጉ ደግሞ መጀመሪያ አካባቢ አንድ አዋጅ ሲወጣ በደንብ ይጠነክራል በኋላ የቀዘቀዘ እንደሚታወቀውና በኔ ላይ በረታ በኔ ብቻ አይደለም ሱብሃንአላህ እንደኔው እዛ ያገኘኋቸው አንድ የመኒ አንድ ሶማሊ አንድ ሞሪታኒ ነበሩ በተለያየ ቦታ እንደዚህ የመጡና በዚህ ጉዳይ ላይ ግን وعسى ان تكرهوا شيئا وهو خير لكم በቃ አላህ ቁርአን ላይ ይሄን ሲል አንድ ነገር እየጠላችሁት ለእናንተ ኸይር ያለው እኔ በጣም ትልቅ የተማርኩበት የእስርበት ህይወት ምንድነው ምን አይኔን የገለጠልኝ የእስርበት ህይወት ነው የዛን ሰዓት አልኩ ከዋሃ ማስወጣ አሳ ነበርኩኝ በቃ ይታወቃን ትሪፔ ትምህርት ቤት ቁርአን ቤት ከዛ በኋላ የዳዕዋ ማዕከል የመርከዝ ማዕከል ከዛ ነበር ግን እስር ቤት ስትገባ ሁሉም ማህበረሰብ ክፍል ታገኛለህ ሀብታሙም አለ ድሃውም አለ ሌባውም አለ ምስኪኑም አለ ሁሉንም በአንድ ቦታ አገኘኋቸው ለኔ ሾክድ ነበር ልጅ ነበርኩኝ 17 ነው 18 ራሱ አልሞላኝም እና ያው ስንት ነው ዲሜስትሪኝ 20 ነበር ያልኩት ለዛ ታልቆች ጋር አስገቡኝ ሙኒራ ፍቃዴን ወዳው ቅራጅ ነው የጣልኩት የቤተሰብ እንዳይጎዳ ብዬ ማለት ነው ከዛ በኋላ እዛ ታልቆች በቃ ስትገባ ስታይ ሱብሃንአላህ ማረሳው ሼክ ዶክተር ሐሰን ቡኻሪ ምን አሉኝ እስር ቤት ባንተ አልተጀመረም ባንተ ማያበቃም አሉ ከተልክ ከሰጡኝ ስማቶች ውስጥ አንዱ ማለት ነው ስለዚህ አብሽር ሲሉኝ ከዛ በኋላ ገብቼ የመጀመሪያ ቀን አስተዋውሳለሁ መሬት ላይ ተኝቼ ያሲን መቅራት ጀመርኩኝ ድምጼን ከፍ አድርጌ 320 እስር ቤት ውስጥ እስረኛ ያሉ መሃል ላይ ተኝቼ ያሲን እያለቀስኩኝ ቁርአን ያለ መሳሪያ የለህም ምንም ሰው አታውቅም ምናምን ካሁን ጋር የምትግባቡ ማታውቃችሁ ሰውና ዋናው የእንቱን ምንድነው የሚባለው የእስር ቤቱ የክፍሉ የዛ የነበር የዞኑ እንትን አማራው ተና አትረብሽ ሰው ይተኛል አለ ቁርአን ተከለክለኛል አልኩት አልከለከለም ግን ድምጽን ቀንስ ብቻ እሺ ብዬ ቀንሼ በቃ እንቅልፍም ቢያለኝ ከዛ በኋላ በጀሬ ሰዓት የፈጅር ሰዓት አለች የምታወቅ ብዙና እንደዚህ የቁርአን የቀረው አዛን አለ ፈጅር ሳይ ሁሉም ሰው ተኝቷል ልጅ ነኝ ምንም ፈረቃ አንድ ይሆነው አይደለ ተነስቼ አዛን አላሁ አክበር ምን ጉድ ነው የመጣው ነው ያሉት ይሰግዳሉ ግን ሁሉም በነጠላ እንደዚህ ምናምን ነውና ይሄ በቃ አዛን ተደርጎ ማን ፈቅዶለት ሙአዚን እንኳን አለ ኢማም አለ ግን ማን ፈቅዶለት ነገር የለም አዛን አረኩኝ ሱና ሰግጄ ሁሉም ሰው ተሰባሰበ ዋናው እዛም ከእስረኞች የተዘጋጀው ኢማም አለ መጥቶ አሰገደ ምናምን ከዛ በኋላ በድካም አንድ ክፍል ገብቼ ዝም ብዬ ተኛሁኝ አንዱ ክፍል ውስጥ አለ ዝም ብዬ በድካም ስተኛ ተነሳሁኝ ስነሳ ቆሞ ያወራሉ ከላይ አለቆች ምናምን ይስቁብኛል ምንም ማያቅም ቀልጅ ነው ምናምን ከዛ ምንድነው ጉዳይ ፋይሉ ለምን ተጋራለ አልኳቸው ከዛ በኋላ በቃ እዚሁ ክፍል ፍላሉኝ እና የአላህ ህክማ ወደ ክፍል ለመግባት ወረፋ ይዘ ሰልፍ ይዘ ምን ይዘ ወይ ሰው ማወቅ አለበት ወይ በርከፍለ የምትገባው እኔ አላህ በማግስቱ አልጋ ሰጠኝ ሹፍ አልጋ ሰጠኝ ከዛ ወደ አልጋውን ነጠቀኝ አላህ እንደገና ደግሞ ጨለማ ክፍል ወደ 3 ወር ሄድኩኝ ኦኬ እዛ ደግሞ ሌላ ብዙ ታሪክ ነውና እዛ ያለፈው አልፎ በቃ በኋላ ነው ያወቅኩት ከጀርባው ሰው አለ እንጂ ኖርማል ኬዝ ቢሆን በቃ ታሰራለህ ይጣራን የለህም ትሳፈራለህ እንጂ ከጀርባው ሰው እንዳለ በቃ የሌሉትን ነገሮች ሁሉ እንዲያስፈረሙኝ በቃ ብዙ ነገሮች ናቸውና አልহামዱሊላህ እኔ ብዙ ጊዜ አላህ ማመሰግነው ዛሬ አሁን ሳወራ ወላሂ ጀማል ውሸት ነው የሚመስለኝ ለራሴ ለምን በቃ እንደ ታሪክ ሆኗል ዋናው አይሞሬ ሰላም መሆኑ ነው ሌላው ቀላል ነው አካለ ቢጎደም ይጎዳ ይተካል ግን ዋናው አይሞሬ ሰላም ከሆነ ከዛ ቦታ ከወጣ መስራት ይችላልና
አንዳንዴ ራሱ ሳወራሁን ውሸት ማለት እንደዛ አያለፈብህም ነገር ነው የምለውና አልሐምዱሊላህ ያለፈ 1-2 ዓመት እዛ እስር ቤት ቆየሁኝ። ብዙ ሰው በጣም ተሰማው። ብዙ ጽሁፎች መጥተው ነበር ወደ እስር ቤት حتى ማረሳለት ዶክተር አብዱራህማን ሱዳይስ ራሱ ጽሁፍ በለሪ ለእስር ቤት የዛን ጊዜ ኢማም በነበረ ስልጣን ነበሩ። ያው እንትን መኖሪያ ፍቃድ ስለሌለው ወደ ሀገሩ መሄድ ያለበት አሉት መልስ እዛው እንደወጣ ነበረ። ከዛ በኋላ መኖሪያ ፍቃድ ካለ የለኝም አልኳቸው። በቃ ለምን ያው በጃዞር ቤተሰብ አንድ ነገር ጉዳት እንዳይደርስበት በቃ እዲ ጋር ቢበቃ ብዬ ነው። ለምን አንዳንድ ነገር በአንዳንድ ጉዳይ ስትያዝ ከነ ሙሉ ቤተሰብ ነው የምትያዘው። ያም ነገር ትንሽ አቆየ። እዛ ሳውዲ ላይ ቆየን። መጨረሻ ጊዜ አባቴ 3 በቃ ከመካ የእስር ቤቱ ምናምን ብዙ ነገር አለፈ። ጅዳ ስንደርስ ለመምጣት አባቴ 2 ወር ጠብቀኝ አለ። እዚህ ለማውጣት እዛው ሳውዲ እንዲወጣ 2 ወር ጠብቀኝ አለ። በቃ 2 ዓመት ጨረስኩኝ። በቃ በ8 ወር ጨረስን። ምንም ነገር እንደሌለበት ንጹህ ወጣሁ። ከዛ በኋላ ነፃ ካወጣኝ በኋላ ትግላቸው እዛው እንዲወጣ ነበር እዛው ወደ ሳውዲ ላይ ወደ ቀበቀበ ሰዎች ጋር ሊቀላቀል። ከዛ በኋላ አልሆነም። በቃ ፕሮሰስ ይዞ ለሀገር እንደመጣ መጨረሻ ዴስቲኔሽን ላይ ጅዳ ሲደርስ አባቴ 2 ወር ጠብቀኝ በቃ ሰዎች አግኝቻለሁ እዚህ እንትን ያወጡሃል አለኝ። እስር ቤት ለምን እኔ መኖሪያ ፍቃድ የለኝም ብዬ ነው። ሰው መኖሪያ ፍቃድ ካለ አምጣ ትወጣለህ ነው። እኔ ደግሞ የለኝም ነው። በሰው አድርጎ እንደ አዲስ መኖሪያ ፍቃድ አውጥቼ ልወጣ ነው ራሴን እንጂ ያው እዛ ይሰራ ነበር ድሮ። ከዛ በኋላ 2 ወር ጠብቀኝ እናትም አሁን ወልዳለች እኔም ብቸኛ ወንድ የለም ቤት ውስጥ ለምን ሲል እሺ በቃ ኢትዮጵያ ለምን ይሄን ያላቱ አልወዳትም እኔ ወላተ ወራት ስለዚህ ኦኬ ቢላም ብዬ አስተውሳለሁ። በሁለተኛው ቀን ማግሪብ አሰግጄ ያቆዛ አልሐምዱሊላህ እስር ቤት ላይ ወደ 6 ሰው ቁርአን ختمه ያላህ ህክማ በጀ ላይ አረ ብዙ ፕሮግራሞች والله ለዛ ፍቱሃት ነው እስር ቤት والله ፍቱሃት ነው። አንዳንዴ መታሰር ትልቅ ነዕማ ነው። ቆንጠጥ በቃ ህይወት የሌላ ገጽታ ነው ያሳየን። አላህ እንደዚህ ከነበርኩ እንደዚህ ለካ እንደዚህ ማለትና ብዙ ሰው ጋር ተገናኝተን ብዙ ሰው ቁርአን በጀ ላይ ختمو ተራዊህ ያሰገድ ሀጁ ብዙ ነገር ነው የተማርነው እዛ ላይ የሚያስተማር ነው። ከዛ በኋላ ማግሪብ አሰግጄ እዛው ምሕራብ ላይ ገደም ማረኝ ሳላቀው ተኛሁኝ። እንደዚህ ስነሳ ቆሞ ሰው ይስቃል። ወደ 5-6 ሰዎች ቆመው ይስቃሉ። የማውቃቸው ልጆች ለምን የሳቅ ፈገግ ትላለህ አሉኝ። ከዛ በኋላ ቆይ እሺ ብዬ ለአባቴ ደወልኩለት። ወላሂ አልቀመጥም አልኩት። ኢትዮጵያ ሄዳለሁ። ኧረ ጠብቅ ሰዎቿን ነግራቸዋለሁ። በፍጹም አልጠብቅም አንድ ቀን። እሺ ምን ልበላቸው ብርም ከሆነ ከፍያለሁ። በፍጹም ወላሂ አልጠብቅም። ገረመው የኔ ድርቀት። ከዛ በኋላ እነግራለሁ ብዬ ስልክ ዘጋሁኝና ምን አየሁኝ የዛን ቀን ኢሻራ 2 ነጫጭ ምሰሶዎች ብርሃን ያላቸው ከሩቅ እንደዚህ በስጭ ያላሉ። እንደዚህ ምን እንደሆነ አላውቅም ግን እንደዚህ ይላሉ። 2 ቁመዋል። ከሩቅ ነው ብርሃን ነው ነጫጭ ነው እንደዚህ ምሰሶ ነገር ናቸው። እንደዚህ ያን አይቼ በፍጹም አልቀመጥም አልኩኝ። አስተውሳለሁ የዛን ሰሞን የኢትዮጵያ ቀድሞ ፕሬዝዳንት አቶ መለስ ዜናዊ ያረፉበት ሰሞን ነበር። ረመዳን ላይ ነበር እና ከረመዳን በኋላ እንደዚህ አካባቢና እዛ ኤምባሲ ኮንሱላ ጅዳ ታምሶ ነበር። ሰራተኛ ከሰራተ የተወራለ ብዙ ግርግር ነበርና አሁን ኢትዮጵያኖችም 2-3 ወር እዛ እንትን እስር ቤት በቃ ለመብረር ተርሂል ደርሰው አልበረሩ። ለምን በዚህ ምክንያት ከረመዳን ጀምሮ እና በጣም በዝቶ ነበረ። በቃ ችግሮች በሶማሌዎች በኢትዮጵያኖች ይፈጠራ ምናምን እና አቡዬ ማንም ሰው የለም። አሁን ኤምባሲ ሄጄ ሰው የለንም እያሉ ነው። ግን አንድ ሰው አግኝቻለሁ አብዱልቃድር የሚባል ጀዛሁላሁ ኸይር ኢንሻአላህ ስሙ አብዱልቃድር ነው። እሱ መጥቶ ግን በቃ ይጨርስልህን ክሊራንስ ትወጣለህ በቃ ትሄዳለህ ትበራለህ ወደ ኢትዮጵያ። ከዛ በኋላ ሲመጣ እዛ ኢትዮጵያኖቹ ጋር ቀዛው ተግባባን። እኔ አማርኛ ማውራት አልችልም። ትውልድ ኢትዮጵያን በቃ ሶማሌዎቹ እያጠቋቸው ስለነበረ በትውልድ ሶማሌዎች እኔ ደግሞ ስመጣ በጣም ደስ አላቸው እና ከኔ ጋር በጣም ጓደኝነት ፈጠርን። ከዛ አብዱልቃድር ሲመጣ 320 ሰራተኛ እንትን እስረኛ አለ እነሱ ካልወጡ አላጠም አልኩት። አረ እኔ እኮ ስራዬ አይደለም አባቴ ስለምወደው ነው ሼኻችን ነው እሱም ብዬ ነው የመጣሁት። በፍጹም ከዛ ላይ ሄዶ አባቴን ሲያናግረው አባቴ ደውልኝ አቦይ እንደዚህ ነው ጥያቸው ሊሄድ ጥሩ ነው ስለው والله ብትወጣ ደስ ይለኛል ግን አንተ ታውቃለህ አለኝ። ከዛ በኋላ እሺ እኔ ፎርም ይዤ የመጣሁት 2 ፎርም ነው ስለዚህ 300 ይዤ እመጣለሁ አለኝ። እሺ አልኩት። በሳምንት መጣ። ሲመጣ በቃ እሺ እንጀምር ስለኝ እሺ ብዬ 300ን አሰልፊ ነው መጨረሻ ሆንኩኝ። 331ኛ ሆንኩኝ። ከዛ በኋላ ያንዳንዱ ጨርሶ መጨረሻ ላይ والله አንተ ባትሆን ከዚህ በላይ ይቆያሉ። ኢትዮጵያ ታምሳለች። ኤምባሲ ታምሷል።
በቃ ማንም የሚሰራ የለም እኔ ላንተ ብዬ ነው አባትን ስለምወደው እንጂ ይሄ የኛ ስራ አይደለም አለ። እኔ አገባኝም ከዛ ከ330 እኔ 330 አንደኛ ሆኜ ኢትዮጵያውያኖች እዛ 3 ወር 2 ወር የቆዩ ተያይዘን በማግስቱ አዲስ አበባ አንተ እንድትፈታ ስትጠየቅ የኔ ብቻ ሳይሆን ሌሎች ኢትዮጵያውያኖች እስር ቤት እየተሰቃዩ አሉ፣ እነሱም መፈታት አለባቸው። አንድ ላይ መውጣት አለብን። ለምን በቃ አንተ ትወጣለህ፣ ግን እነሱ ማነው እንትን የሚላቸው? ስለዚህ ለብቻ ያልሆንም አብረን ነው የምንሄደው። እነዚህ እስረኞች ለመውጣት ጠይቀው ሳይሳካላቸው ቆዩ። ስንት አድማ አድርገው እንትን ምግብ ሲመጣ እንትን ያሉ የደፉ እኔ ራሱ እያለሁኝ ገና ሳያውቁኝ ሳንታወቅ ይሄን ራሱ አስታውሳለሁ። እና ለምን የዛን ሰዓት ምንም ቆንሱላ ማንም የለም እዛ ራሱ የእስር ቤቱ እንትን ዋናው ይሄው አብዱልሐሚድ እየደወልን ነው የሚያነሳልን የለም። ደብዳቤ ልከናል፣ ሰው ልከናል፣ የለም ኤምባሲያችሁ ዝግ ነው እንትን ጅዳ ያለ ቆንሱላ ምን እናርግ? ከዛ በኋላ ፋዘርን ሳናገረው ሄዶ ሲነግራቸው እንደዚህ ያጋጥሟቸዋልና እየሰሩ አይደለም። ኦልሞስት መለስ የሞተው ረመዳን አካባቢ በቃ ረመዳን ከሞተ ጀምሮ ረመዳን፣ ሸዋል፣ ዙልቂዕዳ ይሄ 3 ወር ሙሉ ምንም እንቅስቃሴ የለም። እና ይሄ ሰውዬ ሲወጣ በቃ ደግሞ አላቃቸውም እኮ እዛ ነው የታወቅ ነው 2 ወር አይሞላም የታወቅ ነው። እና ያን ነገር አድርገን ለብቻ ያልሄድም እኔ አብረን ነው የምንሄደው ስል ከዛ በኋላ እሺ ብሎ ከዛ ከመጨረሻ ያለኝ አብዱልቃድር ረሳውም እኔ አባትን ባልወደው ይሄን ሁሉ ሰው አላስፈርም ነበር አለኝ። በቃ አላህ አንድ ቀን ይከሰናል አልኩት። እና አልহামዱሊላህ በማግስቱ የአላህ ሕክማ ይሄ ነገር የሆነው ኸሚስ ነው። አስተግፊሩላህ يوم الخميس የመጨረሻ ቀን ነው። ጁሙዓ ዝግ ነው። ቅዳሜ ጁሙዓ ልንበር ከዛ በኋላ ፕሌን እንትን አለ። ቅዳሜ ማታ አባቴ ያስታውሳለሁ ደውሎልኝ ግን ለምንድን ነው የምትሄደው አለኝ። ከዛ በኋላ እኔ የምሄደው በቃ አገር ይሄዳሉ። ማን ጋር ልትሄድ ነው አለኝ። የዛን ሰሞን ደግሞ የሐጅ ሰሞን ነው። ፋዘር መምጣት አይችልም። ፋዘር ከ30 ዓመት በላይ ከሳዑዲ የእስልምና ጉዳዮችና ከኢትዮጵያ እስልምና ጉዳዮች አብሮ ይሰራል። በዳዕዋና በትርጉም ላይ ሐጆች ማስተማርና መምጣት አይችልም በዛን ሰሞን። እና እኔ እስከመጣ አትሊስት ትንሽ አይ በቃ እሄዳለሁ አልኩት። ይሄ አልነገርኩትም፣ ያየሁትን ኢንሻአላህ አልነገርኩትም። ከዛ በኋላ በቃ አዲስ አበባ ስትሄድ ሐጂ መሐመድ አወረጃና ሐጂ ሰዒድ ዩሱፍ ይቀበሉሃል፣ አላህ ይቆያቸው። ግን ማታ ስለሆነ የምትገባው ሌሊት 8 ሰዓት ጠዋት መጥተው ነው የሚቀበሉ። ስለዚህ ኤርፖርት ስትገባ ቦሌ ይዘው ቁጭ በል የትም እንዳትሄድ፣ ጠዋት ሐጂ መሐመድ መግባት ስለሚችሉ ገብተው ያወጡሃል አለኝ። እሺ ብዬ ያንን ይዤ ቅዳሜ ማታ ወጣሁኝ። ሪፖርት ስገባ በቃ ዞር ብዬ የተከበሩ አብዱልሐሚድ ሳውዲን ቻዊራን ብዬ እጄ እንደዚህ አውለወልባለሁ። ከዛ በኋላ ስገባ አንዱ ለካ ያላቅም አብዱልሐሚድ ብሎ ይጮሃል። ማን ነው ይሄ? አንዱ ማረሳው ሰለሞን ይባላል፣ ትግሬ ነው። ተጠንቀቃቸው እነዚህ ልጆች የአሜሪካን ግቢ ልጆች መጥፎች ናቸው ብሎኛል። እዛው እስር ቤት የምናውቃቸው እኔ የአሜሪካን ግቢ ምን ይሆን አላውቅም፣ ግን ልጁ እነሱ ይሉኛል የት ነው የምትሄደው ስለኝ መሐመድ አወረጃ ሐጂ መሐመድ አወረጃ ሳቸው እናውቀዋለን እንወስድሃለን ብለውኛል። እሱ ሲሰማ ተጠንቀቃቸው እነዚህ ሌቦች ናቸው ምናምን ምንም ታቱ ያረጉ ምናምን ያረጉ ያው እዛ እስር ቤት ብዙ አላህ ብዙ ነገር ያሳያልና እንዳትሄድ እዚህ ቁጭ ብሎ እቺ ምክር ነግሮኛል እንጂ ይሄድ ነበር ሁለት ወር እሄዳለሁ ምስኪን። ከዛ ያ ሰለሞን አረሳው እንደዛ ላይ እሺ አልኩት። ከዛ ሲጠሩኝ አይ እነዚህ ሀበሾች ናቸው ዲያሁን ምንም መቀየር አለብኝ አልኩኝ። ከዛ በኋላ ዞር አብሮ አደግ ያለ ሐሰን ይባላል ከኋላ መጥቶ አቀፈኝ። ዞር ስል እሱ ነው ለካ እሱ ለትምህርት ወደ ኢትዮጵያ የመጣ ያለው ኦኬ እኔ ተስሪ የመጣው ያለሁትና የአላህ ሕክማ አባቴ ነግሮታል። ያው ኢትዮጵያ ከመጣን እስከመጣ አንተ ነው ያለሁ ተቀበረናን ብሎት ማለት ነው። ሊሄድ 3 ጊዜ አራዝሟል። ኦኬ ያው አንተ ትመጣለህ በሚል በራሱ ከዛ በራሱ ኬዝና አሁን ለአራተኛ ጊዜ አላራዝም በቃ መሄድ አለብኝ ብዬ በስንት መከራ ነው የመጣሁት። እቃ የራሱ አልተጫነም አለ። ከዛ በኋላ ዛሬ እንደምትሄድ ራሱ አባቴ እንዲህ አልነገረኝም ሲል እሱም ድንገት ነው የሆነበት ስለው በቃ አንተ በዱዓ አይጠራኸኝ ብሎ ወዳውን አባቴ ጋር ደወለ። ስልክ ስላለው ተገናኘን ስል በቃ ፋዘርም ደስ አላቸው። ለምን ማታቀው ጋር እሱ ወረዱ። ታይዘን ወደ እሁድ ለሊት ከሌሊቱ 8 ሰዓት 2004 አካባቢ ወደ ሐምሌ ወይ ነሐሴ አካባቢ እንደዛ አካባቢ አዲስ አበባ ወጣን። የሚገርምህ ነገር ኪሴዎች ብር ነበሩና መካ ላይ ስታድግ በቃ የራሴ ብር ምን ነገር አይመስልምና ብዙ ብር ነበረኝና እዛው አካፋፍዬ ምን ብዬ ሰጥቼ ስጦታ ምናምን ኤርፖርት ስንደርስ
ምንም ኪሴ ባዶ ነውና እሱ ሰው የሚቀበለው ነበርና ያ ሰው ቀረበት አንተ ማን ነው የሚቀበለው እኔ ጧት ነው የሚመጡትና በቃ ከኔ ጋር ትሄዳለህ አለ በራችን ስናይ ምንም ኪስ በራችን ምንም የለም ከዛ በኋላ የሆነ እንትን ሻንጣ ውስጥ በሳዑዲ 10 ሪያል አገኘው ሄደህ መንዝሮ ባንክ አለኝ ባንክ ስለነዝሮ የዛን ጊዜ 10 ምናምን ብር አንዱ ሪያል 4 ብር ከምናምን ነበር 4 ብር ከምናምን ነበር አስተዋሳለሁና 40 ምናምን ብር ነው የት እናገኛለን ዛሬ 10 እጥፍ አድጓል እንዴ 40 ምናምን ገብቷል በዛች 42 ብር ከምናምን ሳንቲም ከኤርፖርት ወደ ገርጂ የመጀመሪያ በቀለሊት የዛን ቀን አረፍኩኝ ማለት ነው ገባን አልহামዱሊላህ ሱም ያላህ ህክማ ሆኖ መታቀው ሰው ሲቀበልህ አብሮ ስትገባ የአላህ ተድቢር ነው እንጂ የኔ ችሎታ አይደለም አባቴ የሚያደርገው ነገር ሁሉ አይደለም እንጂ አላህ ባይለው ያ ልጅ 3 ጊዜ አያራዝምም 150 እየከፈልኩ የማራዝመው አለ አሁን ደግሞ ላራዝም ብዬ አይ ዛሬ መሄድ አለብኝ ብዬ ነው የመጣሁት እና የአላህ ህክማ አላህ ዒናያ ያሳረገህ እንደዛ ሆኖ ያ ከባድ ጊዜ አልፎ አዲስ አበባ ገባሁኝ ማለት ነው ኢንሻአላህ እንቀጥላለን ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው እንግዳችን አብዱልሐሚድ መሐመድ ሲራጅ ነው እንቀጥላለን ከአፍታ ቆይታ በኋላ ተመልሰን እንገናኛለን ከአፍታ ቆይታ በኋላ ተመልሰናል ከአብዱልሐሚድ ጋር ቆይታችንን እንቀጥላለን ስለ እስር ቤት እያወራን ነበር ከእስር በኋላ ደግሞ አገር ቤት ገባ ግን ወደ ኋላ ልመልስህና በእስር ቤት ቆይታ በተለይ አንተ የገጠመ እስር ቤት ውስጥ ያው ከባድ ፈተና ነበር ነግረህናል ግን እኔ ደግሞ የበለጠ ያስጨንቀኝና አስብ የነበረው በዛ እድሜ እስር ቤት ገብተህ ቤተሰቦች እንዴት ሆኑ የሚለው ነው እንዴት ነበር ምን የሰማኸው ነገር አለ والله የቤተሰብን ሳስታውስ በጣም ከባድ ነውና ያለፉበት ከባድ ነው ያው ጥላትም ወላጅ ነው የሚስቅብህ አባቴ يعني በጣም ከባድ ታይም ነበር ያሳለፈው ጀማዓ ራሱ መስጊድ ይሄድ ነበር እናቴ የመጨረሻው እናቴ እርጉዝ ነበረችና በጣም ተቸገረች ብዙ ጊዜ በቃ ፔንት የነቀለች ሐኪም ቤት ሄድ ነበርና ሱብሃንአላህ ያላህ ህክማ እነዛ ከዚህ ጀርባ የነበሩት ሰዎች ከጊዜ በኋላ አግኝቻቸው ህይወታቸው ትምስቁልቁል ብሏልና ብዙ ጓደኞቼ እዚህ እንደገባው እስር ቤት አብዱልሐሚድ ካወቅናቸው በኋላና እንጉዳቸው ብሎ በጣም ነግረውኛል የአባቴም ባና የእናቴ ለቅሶ ይበቃቸው ነበር ያልኳቸው እንኳንም አላህ ደግሞ አሳየኝ በህይወቴ ላይና ለዛ ነው አሁን አባቴም እናቴም ያሳለፉት ጊዜ አላህ Subhanahu Wa Ta'ala እንድክሳቸው ያድርገኝ ምለውና ቃላት والله ያንሰኛል ያሳለፉት ጊዜ ቀላል አይደለም አንተ መስጊድ ሄደ ጀማዓ አለ መስጊድ ሰው ሁሉ አሽሙር መማውራት መቅማይ ሆኖ መጥፎ ነገሮች በመለጠፍ ያው ሰው እንቺን ነው የሚፈልገው ባንተ በቃ ማይለጥፍብ ነገር የለም እንደዚህ ሁሉ ልጁ እንደዚህ አድርጎ ነው ሰርቆ ነው በቃ ብዙ መጥፎ ነገሮች ሁሉ ወሬ ለማራገብ ያን ባይደረግ ነገር የለም ያን ጊዜ ከባድ ነበር ደግሞ የመጀመሪያ 3 ወር እኔ ማግኘት አይችልም ነበር ክልክል ነበርና የምርመራ ጊዜ ላይ ማለት ነው ሂደት ላይ በሰው ነበር ያው አንድዛ ምናቀው ሰው ነበር ውስጥ እሱ ነበር መረጃ የሚያቀብልልኝ ከነሱንም ሰላምታም ይዞ መጣልኝና በጣም ከባድ ነበር እንዳልኩ ውጭ ላይ ስናድግኛ በጣም አታሽድ ነው እናድጎ እንደ አንድ ቤተሰብ ኢትዮጵያ ውስጥ አሁን አጎት አያት ምናምን ቤት አለን ላ እዛ አንድ ቤተሰብ ነን እና ከቤት ምናልባት ረጅም ጊዜ የጠፋሁት 4 ቀን ነው መዲና ሲሄድ ወይ እንደዚህ ጉዞ ካለ 2 ቀን እንጂ ቤት ውስጥ ነው የምታደረው ውጭ ማደር የሚባል ነገር የለም ወይ ከቤተሰብ ጋር ከሆነ ያስፈቅድ ካልሆነና በዛ ቤተሰብ ውስጥ ያደገ አንድ ሰው ደሞ አልহামዱሊላህ በብዙ ነገር ደሞ ስትንቀሳቀስ ፊት ለፊት ላይ ስትሆን ሰው አንድ ነገር ነው የሚፈልግልህና ያ ነገር በቤተሰብ ላይ በጣም ከባድ ታይም ነበር አላህ ራሱ አንዳንዴ ነው ስማጸለው ያ አላህ ምንም በቃ ነገራቶች ከባድ ቢሆኑ የዛን ጊዜ ያሳለፉት ከባድ ስለሆነ በዛች ቀናት ይሆንብህ ነው ማለት ለምን ከባድ ታይም ነበር ቀላል አይደለም والله ጀማል ሳወራው እኔ አልኖርኩትም ግን ስሰማ የከበረኝ ብኖሮስ ማየውስና አሁንም ወደፊትም እንቅስቃሴ ሁላ የነሱን ያን ነገር አልহামዱሊላህ ያ ሁላ ያወራው ሁላ ከስሯል ምቀኛው ሁላ ሙቷል حرفيا አልহামዱሊላህ ተቻለ ያለነው ለነሱ ንግግር ቢሆን በነሱ ንግግር ቢሆን የት ሄደን ነበር ግን
ነቢያችን ሰለላሁ ዐለይሂ ወሰለም የኛ አርአያ ናቸው። ሳሕር ተብለው ውሸታም ተብለው ሻዕር ተብለው ያ ሁላ ማዕበል ሲወርድባቸው ከዛ ነስር ይዘው ሲመጡ እኛም ያንን ነስር ይዘን መምጣት ነው ከጅለውና አልሐምዱሊላህ ኢትዮጵያም ገብተን አልወደቅንም። አሁንም ወደፊትም የተሻለ ላይ ያለ ነው እና ከባድ ታይም ነበር ያሳለፉት። የሚከሳቸው አላህ ያድርገኝ፣ በዱንያም በአኺራም ማስተሳቸው አላህ ያድርገኝ ብቻ ብለው ነው። ጥሩ አዲስ አበባ ገባ፣ እግር ቤት ገባ። እዛ ልጅ እያለ ስለ አገርህ ታሪክ፣ ባህል የሚነገርህ ነገር ነበር። የምትሰማቸው ነገሮች በጣም የሚያስደስቱ ጥሩ ቢሆኑም እንደ ሀገር ኢትዮጵያን አትወዳትም ነበር ባጠላትም። ግን ከመጣ በኋላ በተለይ ከኤርፖርት ወርደ አገሪቱን ከተማውን ስታይ እዚህም ደግሞ ከኢትዮጵያውያኖች ጋር ስትገናኝ ምን ተሰማ? የመጀመሪያ እይታ እንደ አንድ መኪይ ወደ ሀበሻ ስትመጣ ምን ፊል አደረግ? ሱብሃንአላህ ያው መጀመሪያ ስትመጣ ይዘው የምትመጣው አይደለም። አረሰም የመጀመሪያ ሌሊት ከቦሌ ወደ ገርጂ ስንሄድ እዛ ስንደርስ ቤቱ ውሻ ሲጮህ እቃዬን ጥዬ ሩጫለሁ። ውሻ ይባላል የለም እንደ ነገር ውሻ ከሩቅ ነው፣ ፈሪ ነው። የቤት ውሻ ነው ያና አቅምና ሻንጣዬን ጥዬ ሄጃለሁ። አራተ ብሎ አይባላም በፍጹም። ሰውየው አከራይ መጥቶ ውሻውን እንደገና አስገብቶ ቆልፎ ነው የገባሁትና ውሻ ከዛ ደክሞኝ ስለሆነ ተኛሁኝ። በማግስትም ስወጣ እሁድ ቀን ነበረ። የዛን ጊዜ እሁድ ያው አዲስ አበባ ምን እንደሆነ ይታወቃል። ወደ ገርጂ ቦሌ አካባቢና የምታየው ነገር ያስጠላሃን። አይተህ እንደዚህ አታውቅም። በቃ ሴቱ ተገላልጦ ምን ብሎ አውዝ ቢላህ ምሽጣራጆ በቃ ያስጠላን እና ለምን መጣሁኝ አልኩኝ። ወላሂ ለምን መጣሁ ያልኩኝና አስታውሳለሁ። ይሄ ሰለሞን ያልኩህ የዚህ ልጅ ስልክ ይዞ ነበረ። ደወለለትና አገናኘ ያለው። ከዛ በኋላ ያመሰግነኛል። በጣም አመሰግናለሁ፣ ያረክልኝ ውለታ ቀላል አይደለም። ለኔ ኖርማል ነው የታየኝ። የዛን ሰዓት እንደ ትልቅ ነገር አልታየኝም። ለካ አሁን ስታየው ትልቅ ነገር ነው። ያ 3 ወር ተቀምጠው እንደዛ ወጣና በጣም አመሰግናለሁ፣ ወደ ሀገር ቤት ሄዳለሁ፣ ወደ መቀሌ ሄዳለሁ። በቃ ይቀላቀለ የሚያወራኝ እና እንገናኛለን ምናምን ብሎ እንደዛ ሲል እሱ እዚህ ጋር ይለኝ እኔ ማየው በቃ እዚህ ጋር ነው። በቃ ይሄ ራቁቱን የሚሄድ ሴት ምናምን የሚገርም ከድካም 9 ሰዓት አካባቢ ቤት ደርሰን ስነሳ ስንት ሰዓት ይመስላል ሲሉኝ 4 ሰዓት 5 ሰዓት ላለሁ 10 ሰዓት ነው የተነሳሁት። በቃ ድካም ከ9 ሰዓት እስከ 12 ሰዓት በላይ ተኝቻለሁ። ለካ አላውቅም ራሴን ጥያለሁና 10 አካባቢ ወጣን። ሰጋጋድኩኝ ምናምን ሳየው ምናምን የምትቀበለው ነገር አይደለም። በቃ ፍጹም 180 360 ዲግሪ ልዩነት ነው ያለው። ፍጹም በቃ ምንም ነገር። ታክሲ ገብተህ ደግሞ ሴቶን ስታይ ቁጭ ስትል ከጎን እንደዚህ በቃ ተሸባቀቃለህ። አይሆንም ለምን አውቃለሁ። በጣም የመጀመሪያ ቀን ከባድ ነበረ። ከዛ በኋላ ልጁ ሐጂ ጋር ደረሰኝ። ሐጂ መሐመድ አወረጃ አላህ ያቆያቸው፣ በጣም ትልቅ ባለውለታዬ ናቸው። በዚሁ አማካይ በጣም እናመሰግናቸው እፈልጋለሁ። የኢትዮጵያ ሙስሊም ባለውለታ ናቸው፣ ግን እኔ ደግሞ በግሌ በጣም ትልቅ ውለታ እንደ አዲስ አበባ አባት ተቀብለው ቤታቸውን ከፍተው ለአመታት እነሱ ቤት በነፃ ምንም ነገር እንደ አባቱ ነው የተቀበሉኝ ሐጂ መሐመድ አወረጃ ናቸውና ለኔ ትልቅ ፈضል ያላቸው ሰው ናቸው። አላህ ያቆያቸው ከሙሉ ዓፊያ ጋር ማለት ነው። ሐጂ ጋር ሲወስደኝ መርካቱ ነው የባሰ ደግሞ የሆነ ክኒኖች ነበሩኝ፣ የእንቅልፍ ክኒኖች የገባሁት። ለምን እንደምትወስደው እንቅልፍ ታዞልህ ነው ወይስ? አዎ እስር ቤት ታዞ ነበር። ብዙ ነገሮች እንትን ይልሃልና ይታዘልሃል። ለመተኛት ያው ዶዝን ትንሽ አድርገህ የምትወስደው እንቅልፍ እምቢ ይልሃል። የምታስበው ለምን አይምሮ በቃ ክሎዝ ነው። በቃ የምታስበው እዚህ 4 ግድግዳ ውስጥ ነው። ከዛ ውጭ የለም። በቃ 1-2 ዓመት በላይ ምንም ነገር የለም። እውቀት ታስብ። ስለዚህ የምታስበው ላይፍ እዛ ውስጥ ነው። በቃ ላይፍ በ4 ቦክስ ውስጥ ትሆንና በቃ ከራስ ጋር እንደዚህ ከምትጋጭ ብዙ 2-3 ቀን አተኛም። ከዛ በኋላ እነዚህ ወስደን ትላለና ወላሂ ውስጡ ዝርዝሩ ከባድ ነው፣ ባይነገር ነው ማለት ነውና ከዛ በኋላ የተወሰኑ ቀርተው ነበርና የመጣሁት አዲስ አበባ በዱልቀዒዳ 25 ነው አስተዋውሳለሁ። ከዛ በኋላ ደስ ያለኝ በማግስቱ እሁድ ገባሁኝ አይደለ? እሁድ ሄድኩኝ። እሁድ ቀን ላይ 10 አካባቢ ሄድኩኝ። ሰኞ ጠዋት ማን ይመጣሉ? ሼህ መሐመድ ሐሰን ፈድሎ። ኦኬ። ሼህ መሐመድ ሐሰን ፈድሎ ደግሞ በጣም ወዳቸው ሁለተኛ አባታቸው ናቸውና
ሳውዲ ሲመጡ በየጊዜው እኛ ጋር ነው በቃ የአባቴ ጓደኛ ረጅም ጊዜ ጓደኛችንና አሁንም እንደ ቤተሰብ ነንና እነሱ ሲመጡ በጣም ደስ አለኝ። በቃ የምታውቀው ሰው ያገኘኸው እና በቃ ጥምጥም ብዬ አቀፍኳቸው፣ አለቀስኩኝ፣ ሰላም አልኳቸው፣ ዱዓ አደረጉልኝ ምናምን። ሐጂም መካ አንድ ሁለተኛ ጋር መጥተው ያው የኛ ቤት አባቴ ቤት መሻይኾቹ ለማያርፉበት ሐጂጆች ማያርፉበት ቤት ነው። መካ ላይ ስትሆን ይሄ ነገር ኖርማል ነው። ሙዕተሚር ሐጃጅ ያንተ ቤት ነው ማድረና እነሱ በመኻደም ነው ያደግነው። ሐጅ ላይ በቃ ዑለማዎች ሲመጡ መሻይኾች አባቴ ጓደኛ ሁሉም የሱ ጓደኞች ናቸው። እነ ሼህ ሐሚድ ሙሳ፣ ሼህ መሐመድ ዘይን ዘህረዲን፣ ሰይድ አህመድ የመጀመሪያ ቁርአን ተስጂል ሲያደርጉ እኔ ልጅ ነበርኩኝ። አንድ ካሴት አበላሽችባቸዋለሁ። እዛው እኛ ጎረቤት ነበሩና ጁዝ አማ እየቀዱ ይሄ ምንድነው ብዬ ስነካ ካሴት አበላሽቶ ተመትቻለሁ፣ መተውኛልና እና በዛ አቃቸዋለሁ ልጅ ያለሁኝ ሳውዲ ላይ ሁሉም መሻይኾች ማለት ይቻላልና ሳያቸው ሼህ መሐመድ ሐሰን በጣም ደስ አለኝና እነሱ ሐጅ ሊሄዱ ነበር የዛን ዓመት እና አብሽር ምናምን ብለው 500 ብር ሰጡኝ። እዛ በኋላ ብርድ ልብስ ሰጡኝ እና አብሽር አሉ። ከዛ ቀን እነሱ ከመጡ በኋላ ዙልቃዒዳ 26 አባቴ የመጣው ሙሐረም 10 ይሆናል። የዛን ጊዜ መምጣት የቻለው ስራ ጨርሶ በእንቅልፍ በክኒን ነበረ በቃ የወጥኩኝ ቀን ሙሉ ተኛለሁ። ሐጂ አስተሳለው አረ ይሄ ልጅ በህይወት አለ አንኳኩነ ቀስቅሱ ሲሉ ነበር። በግድ ተንቀስቅሼ ቀስቅሰውኝ ምግብ በላለሁ። ከዛ ሄጄ ተኛለሁ። በቃ መቀበል አልቻልኩም። ስወጣ እዛ ሰፈሩ ሁላ ይበላሃን አባኮራን አታውቀውም። ቋንቋው በራሱ ሲበዛብህ የሆነ እንትን ይሆንብሃል። ከዛ በኋላ ለካ የኔ እንትን ኸበር ቀድሞ ደርሷል። ሰው ሁላ ሰምቷል። በቃ አዝኗንም ምናምን የሚያቀኝ ሁላ ያው መካሪያ እንዳልኩ አብዛኛው ያቁኛል በማስቀራት አባቴ ያው ትልቅ ሰው ዓሊም ስለሆኑ ያው ሰው የኔን ታሪክ ሰምተዋል። ማቃቸውም አሉ እንደዚህ ታልቆች ዑለማ እንዳልኩ ማላቃቸውም ደግሞ በዝም ብሎ እንደዚህ የምታያቸዋልና ለካ መጥቶ ያንኳኳሉ። ማንም ሰው እንዳይጋብኝ ይላለሁ። ሐጂ ጋር እንዳይሆን እዛ ሰፈር ላይ ራሱ አራ ታስታውሰኝ ምን እኮ ከሌ ስልኝ ታስታውሰው የለም ታስታውሰውም አለ። ከባድ ነበር። ፋዘር ሲመጣ ትንሽ እየወጣሁኝ አገር ማያት ጀበርኩኝ እና መጀመሪያ ያልኩት አገር ቤት መሄድ እፈልጋለሁ ያልኩት። ኦኬ ኧረ ተው እናቴ ፍጹም አትሄድም። አገር ቤት የት ነው? ገጠር ወሎ ወረሂመ ነው። ወሎ ወረሂመ ነው አጅባር። ፍጹም እናቴ ትሄድ ማለች ከሳውዲ ሆና አባቴም ከእናቴ ጋር ሆነ። እኔ ደግሞ እዛ ሂጄ ካልሆነ ሂጄ እሄዳለሁ አያለሁ አያቶችን። ይሄንን እዚህ ያለውን የከተማ ህይወት በመጥላት ነው ወይስ እዛ የተለየ በማየት እፈልጋለሁ? ያንን አያቴ ደግሞ ረህመቱላህ ዐለይሂም ሸህ ሲራጅ በጣም ወዱኛን ወዳቸዋለሁ። መካ መተው አንድ አመት ቆይቶ እኔ ጋር ካድመውኛልና ለአባቴ ራሱ እቺ ደበልጣት እቺ ደበልናትና ዊርድ ነገር ነበር እና ፋዘር ይታገላል ብዙ ጊዜ ሐኪሞች ጋር ያማክራቸዋል እንዴት እንደምትነሳ ልጅ። ከዛ በኋላ ሸስትራጅ እጅህ እንደዚህ ሆነች ሁለት ጣት እና ሸስትራጅ የዛን ጊዜ ምነው ተው አታንሳት እቺ የአላህ ጸጋ ናት ብለዋታል። እና ለቁርአንም ሲታገል ሲያዩት ኤርፖርት ላይ ተው አብዱል ሐሚድ ቁርአን እድሉ ነው አትምታው ብለው ይሄን በኋላ አሁን የሚነግረኝ አባቴ የቺ ልጅ ግን እናቴ ነግረኛለች ተው አላህ የሰጠህን አታንሳ ካነሳው ይነሳብሃል በረካው ብለውታልና የነሱንም ሂጄዛ ያው ሙተዋን ሂጄዛ ዚያራ አረጋለሁ ቦታውን አካባቢ ምን ብዬ ታያስኩኝ። ከዛ በኋላ እናቴ ደግሞ ምንድነው ያው አለ ይሄ አይነናስ ምናምን አንድ እህቷን አታለች በአይነናስ አባቴም እንደዛውና ያን ነገር እኔ ደግሞ በዛ አላምንም። ለምን እንደማ አላምነው ቁርአን አላህ ካለ ቁርአን ነው መከላከያ። ቁርአን አልፎ የመጣ ምንም የለም። ስለዚህ እምነታችን ደካማ ነው እላለሁ። ከዛ በኋላ በዛ ትግል እሺ በቃ እንሄዳለን አባቴ ያለ። ስንሄድ ከባድ ነበር መንገዱ። ታመምኩኝ። ጨጓራ የሚባል በሽታ ሁሉ ኢትዮጵያ በቃ ተከተብኩኝ። የዛን ሰዓት መንገድ ላይ ባይሆን ምግብ በልቼ እናቴ አይ ጨጓራ ሳይሆን እንዳልኩት ፈራሁት። ከዛ ፍጹም አይደለም ያው ሐኪም የሚነግርህን ጨጓራ ነው ያሳያል። ከዛ በኋላ ደሴ ያራፍን በጣም ደስ አለችኝ። በቃ አታሶሽ ከአዲስ አበባ ደሴ በጣም ተመቸኝ። አላቅም በቃ አሁን በጣም ልዩ ፍቅር አለኝ ለደሴ። አልተወለድኩባትም አደኩባትም ግን ደሴ በቃ አላቅም ደስ አለኝ። ረጋ ያለ ማህበረሰብ ነው። እዚህ ይመስለኛል መርካቶ ስለነበረ ጫጫታ ምናምን ጫጫታ ግርግር ሩጫው ምኑ በቃ ደሴ ተመቸኝ ደስ አለኝ። ከዛ በኋላ እዛም መሻይኾች ነበሩ ማቃቸው የአባቴ ጓደኞች ዘየርኩኝ። ያመም በጣም ብዙ ነበር። የዛን አዲስ ነበር ጨጓራ። ሄድኩኝ አጅባር ሄጄ ከድካም ቤት መግባት አልቻልኩም። አልደረስኩም። ሆቴል አረፍኩኝ። ደክሞኛ በጣም ለካ የአጅባር ሰው ግልብጥ ብሎ ወጥቷል። ግልብጥ በቃ ከዛ በኋላ ለካ እንደመጣ ሁሉም ሰው ሰምቷል። እኔ አላቅም
2 ሰዓት እንደገባሁኝ ተኝቼ ደክሞኛል አሞኛል ስወጣ ለዙሁር ስነሳ በቃ ህዝቡ ጢም ብሎ ወጥቶት በዛ ህዝብ መሃል ሁለቱም ብርሃን አየሁኝ የእናቴ እናትና የእናቴ አባት ረህመቱላሂ ዐለይሂ እዛ እስር ቤት ሆነ ያየሁት ኢሻራ ፊት ለፊት ያየሁት ምን መጣልን አሉ በቃ እነሱ ሰው አላስገባ ብሏቸው አጎቴ መንገድ እየከፈተ ነበር ወደ ሆቴሉ ሰው ሁሉ በቃ ለመቀበል ማለት ነው እኔ ሄጄ በቃ ሰው ሁሉ እንደዚህ በርግቼ ሄጄ አቀፍኳቸው አላቃቸው ፎቶዋቸውን አላቅም መልካቸው አላቅም የዛ ጊዜ እንዳልኩ ፎቶ ምናምን በነገር የለም ሄጄ እቅፍ አድርጌ አለቀስኩኝ ከዛ ላይ ይዘውኝ ቤት ሄዱ የራሳችን ቤት ከዛ ላይ ጠራሁትና እንደዚህ እናቴ አያቴና አያቴ ናቸው ጠሩኝ እንዴት እስቲ ምን ብላችሁ ነበር አላቸው ነብይን ያባረረ ሀገር ለሱ ሀገር አይሆንም ብዬ ዱዓ አድርጌያለሁ አለች አንደኛው አያቴ ሁለተኛው እናቴና ደግሞ ቁርአን ያስቀራ እንደዛ ከተመቀኙት አንድ ቀን እንዳይቀመጥ ብዬ ዱዓ አድርጌያለሁ እንደዛ ያረኩ ነበር ዱዓ በቃ የነሱ ዱዓ ነው ያመጣኝ አልኩት የነሱ ዱዓ እናንተን ዱዓ በለጠ ስለው ሳቀዛ ላይ በእነሱ ዱዓ ኢትዮጵያ ገባሁ በቃ በትንሽ በቃ የነሱ ዱዓ ባይሆን ኢትዮጵያ ያልገባቻለሁ እዛ ለጣቻለሁ ግን ሁለት አላህ Subhanahu Wa Ta'ala ያሳየን ኢሻራ የነሱ ዱዓ ነው ደግሞ የቂን ሰው ናቸው የእናቴ ያባቴ እናት ረህመቱላህ ዐለይሃ ሙታለች የእናቴ እናት በህይወት አለች አላህ ያቆያት በጣም የቂን ሰው ናቸው በጣም ዱዓቸው ካፋቸው ሲወጣ በቃ የሆነ ነገር እንደሚሆን ብሎ ያ አላህ እኔ አንዳንዴ እኮ ታልቅ ሰው ምን ያህል የቂን ቢኖረን እናንተ ጀማሉ እኮ ይደርሰን ነበር እነሱ እንደዚህ አላህ እኮ ያሳፈረንም በቃ አሁን ምን ልኮ ይሰጠናል እና የነሱ ዱዓ በቃ እዛ በጣም ደስ የሚል ካደሴ የበለጠ እዛ ደግሞ ልሳለኝ ማንነት ተሰማኝ ትልቁ ነገር እኛ የምናጣው ትውልድ ኢትዮጵያኖች እዛ ማንነት ነው ሰው የለህም አጎት አክስት የአያት የለህም አረቦች እንደዛ ሲሉ ትቀናለህ ሌላው አንተ የለህም በቃ የምታውቃቸው ዘመዶች ነው ያሉት በቃ ወይንም ዘመድ ሳይሆን በቃ ያው የምታዛው ሌላ ሀበሻ ምናምን እንጂ ይሄ ማንነት እዛ መጥቶ እኔ የከለ ልጅ ነኝ እኔ ያጎት ልጅ ነኝ እኔ ያክስት ምናምን ባል ነኝ ይሄ ምናምን ሲል አንዱ ስለ አያት ሲያወራ ያመጡ ስለ እናት አባት ሲያወራ በቃ ከባድ ጊዜ ነው ተመቻቻ አይደለም ገጠር ነው እንትና ሐማም ራሱ ስንሄድ እንጨት የተረባረበ ነውና ያ ነገር ሁሉ ያለ ግን በቃ ለከሰው ልጅ የሱ ውስጣዊ እንትን ከሆነ ሌላ ሁሉ ዝም ብሎ ማለት ነው ታለና በጣም ያመመኝ ነበር የዘን ሰዓት ራሱ ለምን በቃ ጨጓራው አዲስ ነበር ምግብም በቃ ይስማማህም ደሞ እዛ በቃ መተዋርጃለሁ ካልበላ ይላል በቀን 3-4 ምሳ መተላበት ጊዜ አለ 2 ጊዜ መተላበት ጊዜ ሂደህ ነገ ምሳ ይልሃን እሺ ብለህ አልፈ ቤቱን ምሳ በልተህ ስትመለስ ይሄው አርጃለሁ ካልገባህ ከዛ በኋላ ስታይ ምንም በቃ ማንም ካንተ ጎን የሚቆም የለም ገብተህ መብላት አለብህ ደሞ ለአንተ ብሎ ሰርተው ከዛ በኋላ አልቻልኩም 4 ቀን እንደተቀመጥኩኝ በማታ አልቻልኩም በቃ ጮህኩኝ ሐኪም ቤት አደሴ በእንትን ጨጓራ ነው በጣም ኃይለኛ ጨጓራ ታይፈስ በቃ ተራራብኝ በገልባጭ መኪና ደሴ የገባሁት ግሉኮዝ ወሰድኩኝ ምናምን አልহামዱሊላህ ሆንኩኝ አዲስ አበባ ገባሁኝ እና የዛን ሰዓት በቃ ከአዲስ አበባ ጋር ከኢትዮጵያ ጋር ወደድኳት والله ወደድኳት ምንም ገና ሳልገባ ደሴ ኢትዮጵያን እንድትወድ አረገ በጣም ማሻአላህ እንቀጥላለን ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው ከአፍታ እረፍት በኋላ ተመልሰን እንገናኛለን የትም ሳትርቁ ጠብቁን ሌሎችም እናነሳቸው በጣም አስተማሪ አዝናኝ አስገራሚ ገጠመኞችም ይኖሩናል ከአፍታ ቆይታ በኋላ ተመልሰን ተገናኝተናል ቆይታችንን እንቀጥላለን የደሴን ህይወት ከቤተሰብ ጋር መገናኘት በተለይ አንተ ከማታውቃቸው ከአያቶች ጋር ከሌሎችም ቤተሰቦች ጋር ተገናኘ የአገር ቤት ሰዎች ለእንግዶች እንዳንተ አይነት ሰው ያላቸውን አቀባበል በሙሉ አየ ግን ደግሞ በዛ ጊዜ ደግሞ ታመምክ ለሕክምና ሄድክ ከዛ በኋላ ህይወት እንዴት ቀጠለ እንግዲህ በዛ ጊዜ የልጅነት የወጣትነትም ጊዜ ነው በኋላ ራስን ሰከን አድርገህ እዚህ ያለን ህይወት በምን መልኩ ቀጠልክበት አልহামዱሊላህ ያው እንደመጣሁኝ ዲፕሎም እዛ ሸሪዓ ዲፕሎም ጨርሻለሁ የትምህርት ጉዳይ ነበረ ትልቁ አሳሳቢ ሱዳን አፍሪካ ኢንተርናሽናል ዩኒቨርሲቲ እና ኢስላሚክ ኢንተርናሽናል ዩኒቨርሲቲ በማሌዥያ እና አዲስ አበባ ዩኒቨርሲቲ አፕላይ አረኩኝ ሶስቱም ላይ
የሱዳን አፍሪካ ዩኒቨርሲቲ ከዛ ማሌዥያ ደግሞ ኢስላሚክ ዩኒቨርሲቲ ኢስላሚክ ለአንተና ሱዳን ኢንተርናሽናል አፍሪካ ሱዳን አፍሪካ ኢንተርናሽናል አፍሪካ ማሌዥያ ደግሞ ኢስላሚክ ዩኒቨርሲቲ አዲስ አበባ ምን አለ አዲስ አበባ ዩኒቨርሲቲ ኦኬ ሶስቱ ላይ አፕላይ አረኩኝ ከዛ በኋላ ሶስቱም ጋር አፕላይ ያረኩት ሎ ነበር ሎ ያረኩበት ምክንያት እዛ እስር ቤት በነበርኩ ሰዓት ብዙ ህግኖች ተምሬ አንዱ በጣም ተከራካሪ ነኝ ተናጋሪ ነኝና ህግ ላይ ብትሆን ብዙ ሰዎች መርዳት ትችላለህ ብሎ ስለነገረኝ ሳያቸው ካሉት እንትሎች ፊልዶች እሱ ነው ከኔ ጋር የሚሄደው ከዛ በኋላ ደግሞ ሱዳን ላይ ያው ኢስላሚክ ሎ ነው የምትማረው እሱም ከባክግራውንድ ጋር የሚሄድ ነው ብዬ አፕላይ አረኩኝ ፋዘር መጥቶ እኔ ጋር ያን ካረጉ በኋላ ከመልስ ደብዳቤ አጽፌ በዛን ሰዓት ምናምን አፕላይ አረግን ከዛ ፋዘር ያው አገር አሳይተውኝ አስላምደውኝ ሄዶ የዛን ጊዜም ከባድ ጊዜ ነበረ ያው ፋዘርም ፈርተው ነበረ እንዳይያዙ ምናምን ወጡ ወዳውሉ ይሄ የ2004 5 ይሄ ድምጻችን ይሰማ እንቅስቃሴ ጊዜ ነበር እንደውም ፋዘር ራሱ ሲወጡ ከኤርፖርት ትንሽ ስትራግል አጋጥሟቸው ነበረ በስም ተመሳሳይነት ግን አልহামዱሊላህ ሰላም አለፉ ከዛ በኋላ ያው መጀመሪያ ቁርአን ነው ማስቀራት የጀመርኩት ሐጂ መሐመድ አወረጃ ጋር በቃ አንተ በቁርአን ያደከውና ቁርአን አስቀራሉኝና አሊ ኢብኑ አቢ ጣሊብ መድረሳ አሁን እንቁላል ፋብሪካ ያለው የድሮ እስላም መቃብር አሁን እስላም መቃብር ሞስት የድሮ ሳይሆን አሁን ከሱ ጎን ያለ እዛ ቁርአን በማስቀራት ጀመርኩኝ ማለት ነው እዛ ቁርአን በማስቀራት ጀመርኩኝ አረብኛ ማስተማር የትምህርት ሁኔታ ደግሞ አፕላይ አረኩኝ 3 ቦታ አልহামዱሊላህ 3ቱም ቦታ መጣልኝ ሲመጣልኝ አዲስ አበባ ዩኒቨርሲቲ ሱዳን ማሌዥያ ከዛ ሳስበው አሁንም ተሰድጃለሁ በእኔ እይታ አሁንም ሀገር ውስጥ ብኖርም ስደት ላይ ነው ያለው ማታውቀውና አሁንም ስደት ነው አሁንም ስደት ላይ ሊሆን ነው ምናምን ወጪ ነው ቤተሰብ አሁን ይሄ ወጪ ከበላር ምናምን ያንቺ አዲስ አበባ ዩኒቨርሲቲ ጀመርኩኝ ሎ ጀመርኩኝ ከባድ ነበረ ማታውቀው ማህበረሰብ አዲስ ነው ከሴትና ወንድ አንድ አብሮ ነው የሚማረው ዘላ ደግነምኛ ቋንቋ እንግሊዝኛ ይከብደን ነበር እኛ እንግሊዝኛ አልተማርንም አማርኛውም ይሄን ያህል አይደለሁም ከዛ በኋላ የመጀመሪያው በጣም ስትራግል ነበር ያው ቋንቋ እየተማርኩኝ በአስጠኝም በግልም በምንም እየተማርኩኝ እዚህ ቁርአኑን ደግሞ በቃ ሞር ፎከስ ያልኩት ነበርኩት ቁርአኑ ጋር ነው በቃ የምፈልገውን ህይወት ነው ያገኘሁት ተማሪዎችን ማስቀራት እንት ማለት ከተማሪዎች ጋር መዋል እየሳቁበት ተማሪዎች አማርኛ ማውራት ይከብደኝ ነበር ተማሪዎች ጋር እየወጣ ምናምን ያ ነበር ፎከስ ማድረገው ትምህርቱን እማራለሁ በዛ አልহামዱሊላህ ሰው ጋር መድረሳው ብዙ ሰው ጋር ያስተዋውቃል ከወንድሞች ከጥሩ ወንድሞች አሁን ዳዒዎች አሉ አብዛኛው እዛ መድረሳ ላይ ነው ወቅት ያሉት ዱዓቶችም መሻይኾችም እዛ እንቅስቃሴ መድረሳ ላይ በማስቀራት ሂደት ቀጠልን ከዛ በኋላ ትምህርት መቀጠል አልቻልኩም ከበሪ በጣምና ሎ እንደ አንድ አመት እንደጨረስኩኝ አለፍኩኝ ስንት ነው ያመጣሁት 2 አመጣሁኝ በጣም ጥሩ ነው አለኝ እንዴ 2 ማምጣት ትልቅ ነገር ነው አለኝ አንተ ሳትናገር ምን ሳትል ያቀን ነግሬ መጀመሪያ እንደገባሁኝ ከሱ ጋር ሙስሊም ስለሆነ ሄጄ ነግሬዋለሁ ችግሬን እና እንደውም እንዳታቆም አለኝ ከዛ ምን የሚል ሰምቻለሁ የመጀመሪያ አመት ውጤት እንትን ኢፌክት ያመጣን በሌላው አመት ላይና ምንም ብትሄድ ከቱ ምናምን አታልፍም እኔማ በዚያ ልመረቅም ብዬ የሚል ውስጥ ይመጣና የዛን ጊዜ አረብኛ ዲፓርትመንት ሄጄ አናገርኳቸው አረብኛ የዛን ጊዜ ማታ ብቻ ነበር መሰለኝ ማታ ብቻ ነበር ወደ ቀን አልመጣም እና የማታ ደግሞ አገር ሰላም ማላውቅ ይከብደኛል አረብኛ ብማር የሚል ነገር ሐሳብ መጣ እንደዛ የማታ ነው ስለዚህ የማታ አሁን በዚሁ ቀጥ ብሎ ሁሉም በዛው አጽናናኝ እንደዛ በዛ ሁኔታ ሮያል ዩኒቨርሲቲ እኛ አካባቢ አባኮራል ብራንች ከፈተ ሲከፍት የግል ኮሌጅ ማለት ነው የግል ኮሌጅ ሮያል የግል ኮሌጅ ሄጄ እዛ ሳይ ኮሌጁን ሳይ ሮያል ዩኒቨርሲቲ በቤስት ይሆናል ብዬ አጠናኝ ሂስትሪውን ሁለተኛ ሶስተኛ በአዲስ አበባ ላይ በአገራችን ላይ የግል ምናምን ከዛ በኋላ ከምን ጋር ሄጄ ቢኤ አጠናሁኝ በቃ ቢኤ ተመዘገብኩ ቢዝነስ አድሚኒስትሬሽን ኦኬ ከዛ ሎን ሁለቱን ለማስኬድ ሞከርኩኝ አልቻልኩም ሎን አቆምኩት ሎን በኮርስ አራኩትና አቆምኩት ቢኤ ጨረስኩኝ ቢኤ ከጨረስኩኝ በኋላ ቢዝነስ አድሚኒስትሬሽን ዩኒቨርሲቲ አፍሪካ ኢንተርናሽናል ደግሞ ኤምቢኤ ማኔጅመንት ቢዝነስ አድሚኒስትሬሽን ቀጠልኩኝ ማኔጅመንት ቢዝነስ አድሚኒስትሬሽን ኤምቢኤ አፍሪካ ኢንተርናሽናል ዩኒቨርሲቲ ሱዳን ላይ ኦኬ
እሱን ቀጠልኩኝ። ከዛ ወደ ተለያዩ ኮርሶች አጫጭር ኮርሶች በሚዲያ ላይ ወስድ ነበረ። ከቱርክ ኢንስቲትዩት አንድ ቱርክ ላይ ያለ ኢንስቲትዩት ይልባክ የሚባል ኢንስቲትዩት አለ። እዛ የርቀት ነበረ። ግብጽ ላይም ደግሞ አይን ሸምስ ዩኒቨርሲቲ እንደዚሁ በርቀት ኮርሶች የሚዲያ ጆርናሊዝም ወስድ ነበረ። ሶ የትምህርቱ በዚህ ያለፈ እየተማርኩኝ እዚህ ቁርአን ቤት አስቀራ ነበረ። ከቁርአን ቤት ተማሪዎችን ያስተማረ ምን ያለ አልহামዱሊላህ የዛ አብዛኛውን የለመድኩት ማውራት የቻልኩት አማርኛ ማፍሄም በጣም የተፍታታው ደግሞ የዛን ሰሞን አንድ የረዳኝ ለአማርኛ ራሱ ሬዲዮ በጣም አዳመጥ ነበር። ኦኬ ሬዲዮ ኤፍኤሞች ምን ነበር አንድ ማረሳው የዓለም ቋንቋዎች የዓለም ቋንቋዎች ነቢል ነው እሱ አረሳው እሱ አዳምጠው ነበር ጧት ላይ እና በቃ ኤፍኤም በማዳመጤ ረድቶኛል ቋንቋ ላይ እዛ ለውጥ እንዳመጣ ማለት ነውና ቁርአን ቤት ብዙ እንትሮች አሳልፈን ቁርአን ቤት የዛን ጊዜ እንደምታውቀው እንዳልከውም ጊዜው ጥሩ ነበር። ድምጻችን ሰማ የዛን ጊዜ ምንም ስለ ድምጻችን ሰማ ኖሃውም ዒልሙም እውቀቱም የለኝም። ግን ለካ የመጣ ነው ሰዓት ነበርና ትግሎች ነበሩ። ከዛ በኋላ ነው ማወቅ የቻልኩት እንደሆነ እንደውም እኛ መድረስ አካባቢ ራሱ ብዙ እንትኖች ይባሉ ነበርና ትግል የነበረበት አካባቢ ነው። ከሳዑዲ ነው የመጣው ዋሃቢዝም ይዞ ነው የመጣው አሳሰብ ምን አለ። ሌላው መጥቶ ደግሞ አይደለም ይሄ ኢኽዋኒ ይልሃል፣ ሌላው መጥቶ ሰለፊ ይልሃል። ታፒላ ማጣጣፍ ነው ይሄኛ ስናድግ ሳዑዲ ውስጥ የለም። በቃ ሱና ሺዓዎች ላይ ያለው ያው እና ቃለም በቂራት ቀርተናል ሰለፊያ ሱፊያ ምናምን፣ ግን ይሄ እንደዚህ ታፒላ ማጣጣፍ የለም። ሶ ያ አመለካከት ያለው እስልምና ነውና ሐጂም አላህ ያቆያቸው ቁርአን ኢብሊስም ቢመጣ ቁርአን አስቀሩ ይላሉ። ሸይጣን ተብቶ ይመጣ ቁርአን አስቀሩ እናንተ የቁርአን አስተማሪዎቻችሁ ይላሉና በዛ ያለን ጥሩ በቃ ማንነቴን እንትን ያልኩበት ወደ ሚዲያም የዛን ጊዜ የመጣሁበት በአፍሪካ ቲቪም ፕሮግራሞች የዛን ጊዜ ጀመርነውም እዛው እንትን ያለን ነው የምናስተምረው የተለያዩ ትምህርቶች በሲራም ላይ አብሶ ሲራ ነብያችን ሰለላሁ ዐለይሂ ወሰለም ሲራ ያደግንበት ህይወታችን ነው እስከዛሬም ያለንበት ነው። ሲራን በማስተማር የተለያዩ ትምህርቶች ተጅዊድ ምናምን እንደዛ እንደገና ደግሞ ቶክ ሾዎች ከወንድሞች ጋር ወደ ሚዲያ ዓለም ተቀላቀልኩኝ። በጊዜ ብቀላቀልም ግን ላለኝ ያው ከመካ ጋርና ከኢትዮጵያ ጋር ኮኔክት ማድረግ ከሆነ እዛ መድረኮች ላይ እንደ ኤምሲ ሆኜ ሆስት ብዙ አረጋለሁ እንትን ሚዲያ ላይ ባልወጣም እዚህ ደግሞ መጥተህ ያን ነገር ወይውን እንትን ብለህ አስኬድኩኝ። በቃ መጀመሪያ ዓመታት አዲስ አበባ ላይ አልহামዱሊላህ ምንተም የትም ተወረድ መርካቶ ደግም ተለው ነው ጋር ሰርታለች። والله ለምን ከሁሉም ሰው ነው ያገኘሁት። ነጋዴውንም ሀብታሙንም ድሃውንም በቃ ችግርተኛው ሁሉም ሰው ታገኛለህና ሐጂ ጋርም ደግሞ መሆን ትልቅ ህይወት ኮርስ ነው። والله وبالله وتالله لا الله መመስከረው ሐጂ ጋር በመሆን የሰው ልጅ የማንነትን ነው የሚቀርጹልህና ትግላቸው ያላቸው ለዓላማቸው ወደ ኋላ እንደማይሉ ምንም ነገር ወዳ መንግስት ወላ ግለሰብ ወላም ነገር አይበግራቸውና እና ሐጂ ትልቅ በቃ እንደ ማዕከል እንደ ካምፕ ነበር ለኔ። ከነሱ የምማረው ነገር እዛ መድረሳ ላይ እልህ ያፈዙኝ ብዙ ነገሮች ላይ እዚህ ለማስቀራት ላይ ተማሪዎች ጋር መታገል አልহামዱሊላህ ጥሩ ተማሪዎች ያፈራንበት መድረሳ ነው። ለዛ ነው ከመጣሁኝ ከአራት ዓመት በኋላ ተመልሼ ነበር ሳዑዲ ለሐጅ ተመልሼ ነበርና እሱ ራሱ የቻለ ታሪክ አለው የሐጁ። ከዛ በኋላ እዛው ቀር ሲሉኝ በፍጹም አልቀርም ያልኩት በፍጹም والله አልቀርም። ፓስፖርቴን ደብቀው ባለቀ ሰዓት የተሰጠኝ ድበር ለምን እዚህ እንኳን አግኝቼ አይደለም ወይ ብር አግኝቼ ወይ ስልጣን አግኝቼ ግን እዚህ ጋር አንድ ተማሪ ጋር አልহামዱሊላህ 20 ቀን አልፍቶ በ21ኛው ቀን አልহামዱ ብሎ ሲቀራ የሚሰማህ ደስታ والله በምንም ተአምር የትም ቦታ አይተመንም። እዛ ከቁርአን ፍሉዌንት ነው የምትቀራው አረበኛ ተናጋሪ ነህ ትቀራዋለህ። እዚህ ግን አስቸግሮት ሐርፍ አብሶ ይሄ ወደ ደቡብ ያለው ማህበረሰብ ሐርፍ ሐ ያስቸግራል ኻ ነው የሚለውና ታግሎ አልহামዱሊላህ ረብል ዓለሚን ብሎ አስበውን ካሁን በኋላ ሲሰግድ ያ ሁላ አጅር ላንተ ነው። ከዛ ልጁን ሲያስተምር ስለዚህ ኖ ዌይ በቃ ለውጥ መፍጠር እችላለሁ አልኩኝ። ለውጥ መፈጠርበትን ደግሞ ያየሁኝ ነው። የዛን ጊዜ አልታልኩኝ ወደ ስራ ዓለም አልገባሁኝ። ገና ትምህርት አልጨረስኩም። ተማሪዎች ገና ራሱ አላስመረኩም። ትግል ላይ ነበርኩኝና በፍጹም አልቀመጥም ብዬ ያን ወደዚህ መጣሁበት። በቃ ኢትዮጵያ የለውጥ ቦታ ናት። መለወጥ ሰው ልጅን ሰርተህ መለወጥ ትችላለህ። ምናልባት ለውጥ ኡስታዝ በድሩ ሁሴን መጽሐፍ ለውጥ አስመርቋ እንደተመረቀና የዛን ጊዜ የመጽሐፉ ምርቃት ጊዜ ነበርኩኝና የዛን ጊዜ አላት ነጥብ አለች
ለውጥ ማለት 1% 2% 3% አይደለም። ለውጥ ማለት 0.005 እቺ ለውጥ ናት። ብዙ ጊዜ ይህን ሴንስ ያደርገው ያን ሰው ያንን ሴንስ ስታደርገው ነው ለውጥ ብዙ ነገር እንዳለ የምታውቀው ለውጥ እንደፈጠርክ የምታውቀው። ያንን ሴንስ ካረከው አሁንም ሆፕለስ ነው የምትሆነው። ምንም ነገር አይሰማህም። እንዳልሰራህ ነው የሚሰማህ። በቃ ራስህን ከራስህ ጋር በቃ ወደ ታች የሄድክ ነው። ግን ለውጥ የሚለውን ነገር ስትሰራ በማህበረሰቡ ላይ በራስህ ላይ ያለ አንተ ኮምፔር የምታደርገው እኔ የት ነበርኩኝ ምንድን ላይ ያለሁት ወዴት ነው የምራመደው። ሶ ኮምፔር የማደርገው ሰው ከኔ ጋር እኔ ሞቲቬት የሚያደርግ ነው ወይስ ወታች የሚያደርገኝ ነው? ሞቲቬት የሚያደርግ ከሆነ ሶ ምን ላይ ነው ያለሁት ሌቭሉን ሶ ላልፈው እችላለሁ፣ እኩል ሊሆን እችላለሁ። ግን በሌላ ደግሞ እኔ ጥንካሬዎች አሉኝ። በቃ ኡስታዝ ጀማል ይሄ ጥንካሬ አለ፣ የአብዱል ሐሚድ ደግሞ ይሄ ጥንካሬ አለ። ያንን ስናምን አንተም በሰላም እኔም በሰላም። ግን ካላመንስ ፍላክቹዌት በየጊዜው ግጭት ይፈጠራልና የመድረሳ ህይወት ላይ ከብዙ ሁሉም ኡስታዞች ሁሉም ዱዓቶች መሻይኾች ያየንበት ያገኘንበት በቃ ትልቅ ቦታ መድረሳ አሊ ኢብኑ አቢ ጣሊብ መድረሳ በልቤ ውስጥ ትልቅ ቦታ ያለው ነው ኢትዮጵያ ውስጥና ብዙ አይኔን የከፈትኩበት ማንነቴን ያነጽኩበት አልহামዱሊላህ። ለዛ ነው ያልኩህ የመካ ማንነት መግቢያ የሆነኝ ቁርአን በልጅነታችን የቀራ ነው የሐፈዝ ነው የታገልነው። ለዚህ ተማሪዎችን ለማስሐፈዝ ለማስቀራት በቅተናል አልহামዱሊላህ። ገና ስራ ይቀራናል አድርሻለሁ አይደለም። ምናልባት አሁንም ጋፕ ያረኩበት ምክንያት ከቁርአን ከመድረሳ የወጣሁበት ዓለም ምናልባት ጠንካራ መሆን አለበት ፋይናንሻሊ የሚለው ወደፊት መጣበታለሁ። ያን ነገር አድርገህ ግን ዙሪያ ህይወታችን እኛ በቁርአን ላይ ነው። ሁሉ ነገራችን መመሪያችን ቁርአን ነው። ምን ሞተውም አላህ የምናገኘው ቁርአን እና ምናልባት አንዳንዴ ከሐሳብህ ከዓላማ ጋር የነገራቶች ላይ መቻቸው ሲሉ ኮላፕስ ማድረግ የለብህም። ሶ ወጣ አድርገህ እንደገና አስተካክለህ መመለስ የምትችልበትን መንገድ ይሄ ከራስህ ጋር ነው ማለት ነው። ማሻአላህ እንግዲህ ከአዲስ አበባ ረጅም ጊዜ ቆይታ በኋላ ወደ መካ ሄደህ አይ እዛ ቆይ ስትባል አሁን በገለጽከው መንገድ የምሰራቸው ስራዎች እንደማረኩ ለውጥ ማለት ምን ማለት እንደሆነ የገለጽክበት መንገድ አለ። ከመድረሳ ልጆች የተለያዩ ሰዎችንና ልጆችን ከማብቃት ከማስተማር ጎን ለጎን ሚዲያውም ላይ የምታደርጋቸው አስተዋጽኦዎች ነበሩ። በተለይ በአፍሪካ ቲቪ ላይ አስታውሳለሁ። እኛም ጄሉ ላይም እንደዚሁ በተለያየ ርዕሰ ጉዳዮች ላይ እስላማዊ ውይይቶች ሲኖሩት ከፍተኛ አስተዋጽኦ ነበረ። ከዛ በኋላ ወደ ሚዲያው አረብኛ ቋንቋን ተጠቅመው ማስተማር የሚዲያ ስራዎችን ወደ መስራት ሄደሃል እና እሱ ላይ ትኩረት አድርገን ቀጥለን እነጋገራለን። ግን እችና ምላሽ ከመስጠት በፊት ትንሽ እረፍት ወስደን ብንመለስ ከሀፍታ ቆይታ በኋላ እንመለሳለን። የተምሳት ርቁ ጠብቁ።